ሰንበት ትምህርት ቤት እናት ያገኘንብሽ ሕይወት ባንቺ ያደግን ልጆች ጓዶች እያወሩ አትተኛ፣ እነርሱ ቆመው አትቀመጥ። እነሱ እያወሩ እያለ እንቅልፍ ይዞት ሄደ ማለት ሌላ ዓለም ነው አይደል? እነሱ ቢቻል ጥንቃቄ እንዲያደርግ ካልሆነስ አልችል ካለ ከነሱ ተለይቶ እንጂ እዛ መካከል እያለ እንዳይተኛ። እነሱ እያወሩ አንተ አትተኛ፣ እነሱ ቆመው ደግሞ አንተ አትቀመጥ። እነሱ ቆመዋል፣ እያነጋገሩት ነው፣ እያወሩት ነው። እሱ ከተቀመጠ የኛው ሰው ጨዋ ከሚለው ወጥቷል ማለት ነው። ዝም ማለት በሚገባ ሰዓት አታውራ። ሌሎች ቆመው አንተ አትሄድ። ዝም ማለት በሚገባው ሰዓት አታውራ ሲል መቼስ ለሌሎቹ ተራ መስጠት ያስፈልገ የለ በጨዋታ ጊዜ። አንዳንድ ሰው አለ ሙሉውን ይዞት ወሬው ሙሉ እሱ ሌሎቹ አድማጭ የሚያደርጋቸው መቼ በጨረሰ እያሉ እሱ ብቻ የሚያወራ ማለት ነው። ዝም በሚልበት ሰዓት ዝም ማለት አለበት። ተራ በሚሰጥበት ጊዜ ለሌሎቹ ተራ መስጠት አለበት እንጂ አይ በቃ ያለውን ጀምሮ እንደገና ደግሞ የሚቀጥል መጨረሻው ላይ እንዲህ ብሎ ሊጨርስ ነው ስትል የሚጀምር ሰው አለ። ይህ ነውር ነው፣ በማህበረሰቡ ዘንድ ነውር የሆነ እንደዛ እንዳናደርግ። ሌሎቹ ቆመው አትሄድ፣ ትታቸው አትሄድ። አብሮ ቆመ እያለ ሀሳብ እያለ ወይ ሳትሰናበታቸው ዝም ብለህ አትሄድ። በሌሎች ሰዎች ፊት ሆነህ ከቤትህ አትውጣ አለ አይደል? ሱሪ አይሉት ፓንት አይሉት ለብሰው ቢወጡ አሉ አይደል? ያህል ነው አንደኛው ማለት ነው። ሱሪ አይሉት ፓንት አይሉት ወንዱም ሴቱም ነው ይሄን የሚያደርገው። ከዛ ደግሞ እዚህ በላይ አይታችሁታል፣ በተለይ በእህቶች በኩል አይታችሁታል አይደል? እዚህ በላይ ራቁት ነው። ሰርግ ከሆነማ ራቁታችሁን እንደተባሉ በቃ እዚህ በላይ እዚች በላይ ይቺ የሆነች ነገር አለች እንጂ በዚህም ራቁት ነው። እዚህ እስከታች ድረስ እዚህ ያጡት ስላለ ጡቷ ብቻ ትሸፈናለች። ከዛ በኋላ ይሄ ግማሽ ራቁት ማለት ይሄ ነው። ነውር ነው፣ በጣም ነውር ነው። አካል ክቡር አካል ነው፣ እግዚአብሔር ያከበረው ነው። ልብስ የተፈጠረው ለአካላችን፣ ከዛ ውጭ ለጌጥ አይደለም። አካልን ሊሸፍን ነው። ከዛ ውጭ እንደው ዝም ብሎ እንደፈለገ የተከበረውን አካል እንደዛ አራቁቶ መሄድ አይገባም፣ ነውር ነው እያለን ነው። ከቤት አትውጣ ይለናል። ያው በጨዋታ ሰዓት ለሌሎች ቅድሚያ ስጥ። ከሚገባው በላይ ጮክ ብለህ አታውራ፣ ቀስ ብለህ አውራ። በሚገባው ቅድሚያ ለማን ስጥ? ለሌሎች። እኔ ላውራ አትበል ነው። እኔ ላውራ አትበል፣ የኔ ብቻ አትበል። ለጓደኞችህ ቅድሚያ ስጣቸው። እነሱ የሚናገሩት ይኖራል፣ ከነሱ የምታገኘው ሐሳብ ይኖራል። እኔ ብቻ ስማኝ እያልክ ግን ምን አትበል፣ አትናገር። እዛስ ጮህ አታውራ፣ ቀስ ብለህ። መጽሐፈ ምሳሌ በዚህ በሰፊው መጽሐፈ ምሳሌ ብዙውን ይዞታል። እዛ አብዛኛውን የወጣው እዛ ነው። ጠቅሱ ምኑን አልተቀመጠም እንጂ እዛ ነው። እንደ ወደፊት ይመጣል። ሰነፍ ሲስቅ ጉሮሮ ይታያል ይላል መጽሐፈ ምሳሌ ይላል እኮ። እንደ ቄብ ዶሮ ያሽካካል ይለዋል። ቄብ ዶሮ ታውቃላችሁ? አታውቁም? ቄብ ዶሮ ቄብ ዶሮ አታውቁም? ሜዳን ገና መጀመሪያ እንቁላል መጣል የጀመረች ማለት የመጀመሪያዋ እሷ ቄብ ትባላለች። እንደዛ ያሽካካል ይላል መጽሐፈ ምሳሌ። እንደዛ አይደረግም፣ ነውር ነው። ስታወራ ካጠገብ ሰውየው እያለ ማዶ እስኪሰማ ድረስ ምን አስጮኸህ? ቀስ ብሎ የሚገባውን ሐሳብ በተረጋጋ መልኩ መግለጥ እንደሚገባው ነው የሚነግረን። ጓደኛውና ቤተሰባዊ ጨዋታን ስብከት አታስመስለው፣ ብቻህን አትቆጣጠረው ማለት ነው። ስብከት አታስመስለው። ጓደኛዊና ቤተሰባዊ ጨዋታን በቃ ዝም ብሎ እንደ ስብከት አንድ ታሪክ ይዞ ያንን እንደው ያን እያወራ እያንዛዛ እንዳይውል ነው። ከዛ ደግሞ እሱ ብቻ ተናጋሪ እንዳይሆን ነው። ቤተሰብ ውስጥ ባለ ጊዜ ቤተሰብ እህት ወንድም ያወራል፣ እናት አባት ይናገራሉ። ለነሱ መስጠት፣ እነሱም እንዲናገሩ ማድረግ። ጓደኛም እንደዚሁ። ከዛ በተረፈ ምን ይሆናል? ስብከት ይሆናል። ስብከት አታስመስለው።
በምንውልበት ቦታ የምናገኛቸው ሰዎች ቅድሚያ ለነሱ እንሰጣለን። ከኛ የሚሆነው ወደ እነሱ የሚሄድ ካለ እናገራለን። ያ ካልሆነ ግን ስብከት ይሆናል። ዝም ብለህ ያን በዛ በጨዋታ መካከል ቁም ነገር የምታስተላልፈው ሊኖር ይችላል። ቁም ነገር መንፈሳዊ ነገር አብዛኛው ብዙውን ግን እንደው ዝም ብለህ መንፈሳዊ ብቻ አታድርገው። ጨዋታ አለ፣ የሚያስፈልግ ጨዋታ አለ፣ የቤተሰብ ጨዋታ አለ፣ ያ ቴሌቪዥኑ አይደለም። የጓደኞች ጨዋታ አለ፣ የጓደኞች ጨዋታ። ስለዚህ ስብከት አታስመስለው። የሚያስቅ እንደዚሁ ደግሞ ቤተሰቡ የሚግባቡበት የሚወያዩበት ቤተሰባዊ ውይይት አድርገው እንጂ ስብከት አታስመስለው ነው። በዛ መካከል መንፈሳዊ ነገሮች አይተላለፉም ማለት ግን አይደለም። ሰዎችን ደስ የሚያሰኛቸው ሐሳባቸውን በነፃነት እየገለጹ መጫወት እንጂ የአንድን ሰው ዲስኩር ብቻ ማዳመጥ አለመሆኑን አትርሳ። ጨዋታ ስብከት እንዳይመስል ተጠንቀቅ። በቃ የአንድ ሰውን ዲስኩር መስማት ብቻ ለሰዎች ስሜት አይሰጡም። እነሱም እዛኛውም ሌላውም ሲጨመርበት ነው እንጂ የሚለው ነው። ያ ካልሆነ ስብከት ነው የሚሆነው ነው የሚለን። ተፈጥሮችህን ጥፍሮችህን ነው እንጂ ጥፍሮችህን፣ ጥርስህን፣ እጆችህን በንጽህና ጠብቅ ይላል። ባለን ወይ ገዳማዊ አይደለም ወይ ዓለማዊ ሆኖ መንፈሳዊ አይደለም። እንደ አባቶቻችን በቃ ሆኖ ትቶት አይደለም። በዚህ ዓለም እስከኖረ ግን ንጽህናውን መጠበቅ ያስፈልጋል። ንጽህናውን ጠብቆ ጥፍሮችህን፣ ጥርስህን፣ ንጽህናውን አካልህን በአጠቃላይ ንጽህናህን ጠብቅ። በግል ቤትህ ውስጥ ማድረግ ያለብህን ነገር ከቤት ውጭ መንገድ ላይ አታድርግ። መቼስ በየመንገድ እንዲህ እያደረጉ መሄድ ነውር ነው አይደለ? የጨዋ ልጅ ነውር ነው። በመንገድ ምግብ አይበላም አይደል? መንገድ ላይ ምግብ አይበላም፣ ነውር ስለሆነ ነው። መንገድ ላይ ጥርስ መፋቅም ነውር ነው። እንደ እየፋቀ ለዛ ሰው ምን ይሰማዋል? ምክንያቱም እየፋቀ መቼስ እየተፋ ነው አይደል የሚሄደው። ያን ስሜት አይሰጥም። ለሌላው ሰው መጠንቀቅ ያስፈልጋል ማለት ነው። እቤት ንጽህናህን ጠብቀህ ጥርስን ቤት አስተካክለህ ሄድ ነው። ከዛ ውጭ በየመንገዱ እንዲህ እያደረጉ መሄድ፣ እንጨት እዚህ ላይ እንጨት ሰክቶ መሄድ ስርዓት አይደለም እያለን ነው። ትክክል ነው አይደለም? ነው ማድረግ አለብን ነው ነውር ነው፣ አይደረግም። መካከል እያለ መኪና ላይ አብሮ ተቀምጦ ይሄኛው እንጨት ሰክቷል፣ ያኛው ደግሞ እንግዲህ አስቡት። ያኛው ሰው የማይመቸውን አታድርግ አይደል? መጀመሪያው ላይ ጓደኛ የማይመቸውን አታድርግ። በመንገድ ላይ ነውርም ነው። እንደው ምራቁን እየተፋ ቢሄድም ነውር ነው። በዛ መካከል እንዲህ እያደረገ ቢሄድ ነውር ነው። ከቤትም ውስጥ ማድረግ የምትችለው እያለ ከዛም ደግሞ ወደፊት ያመጣዋል። ውዳሴ ከንቱ አትናገር፣ አጉል ጨዋታ አትጫወት። ውዳሴ ከንቱ ማለት አንድ ሰው የሌለውን መካብ፣ የሌለው አንተ እኮ ቅዱስ ነህ፣ አንተ እኮ እንዲህ አድርገህ፣ አንተ እኮ እንዲህ ያለህ ነህ እያሉ መካብ ማለት ነው። ያን አታድርግ። ውዳሴ ከንቱ አትናገር ሲል እሱን ነው። የማይገባውን መስጠት፣ የማይገባውን መካብ፣ እሱ ውዳሴ ከንቱ። እሱ በቃ ቅዱስ ነህ፣ እንደው አንተ ጿሚ ነህ፣ ጸሎተኛ ነህ፣ አንተ የተባረክ ነህ። እዛ ወደ ቤተ ክርስቲያን ደግሞ ስንመጣ እነ ቅዱስ ቄርሎስ ያላሉትን እኔ መጋቤ ከሌ መጋቤ እንትና መጋቤ እንትን የለም። እነ ቅዱስ ቄርሎስ ሲጽፉ አባ እንኳ ብለው አይጽፉም። ደብዳቤያቸውን ካያችሁ እንደ ጥናታችሁ ላይ ካያችሁት ቄርሎስ ይላል እንጂ አባ ብሎ እንኳ አይጨምሩም። እኔ አባ ገሌ ነኝ፣ እኔ ሊቀ ሊቃውንት ገሌ ነኝ እንዲህ ብሎ የለም። እንደዛ አታድርግ ነው። ለሌላው የማይገባውን አትስጥ። የማይገባው የሆነ ነገር ሲያደርግ ምስጋና አመሰግናለሁ ልንል እንችላለን። ከዛ በላይ ግን የማይገባውን ውዳሴ ከንቱ አትናገር። አጉል ጨዋታ አትጫወት። አጉል የማይሆነውን ከሰዎች ጋር ሆነህ ደብዳቤ ወይም መጽሐፍ አታንብብ። አስቸኳይ ከሆነ ይቅርታ ጠይቀህ ውጣ። ከሰው ጋር ሆነህ እሱ መጫወት ፈልጎ እያለ አንተ መጽሐፍህን ገልብጠህ አታንብብ። ማንኛውንም ነገር አታንብብ። በጣም አስቸኳይ ከሆነ እንኳን አስቸኳይ ከሆነ ምን አድርግ? ይቅርታ ጠይቀህ ውጣ።
የሆነ መልእክት እንኳን ለመመለስ ካያችሁ ትልልቅ ሰዎች ካያችሁ ይቅርታ አንድ መልእክት ልመልስ ነው የሚሉት። ይቅርታ ጠይቀ ያንን የመጣውን አስቸኳይ የሆነውን መልስ። ከዛ በተረፈ ሰው ጋር እያለ መጻፍ አታነው፣ ጋዜጣም አታነው፣ አንባቢ አትምሰል ነው። ያው አንባቢ የሚመስላል አይደል? ወይም በደንብ ያልተረዳው ከሰው ጋር እያለ እንደዛ አታድርግ። አስቸኳይ ከሆነ ግን ይቅርታ ጠይቀህ ወጥተህ ያን ነገር ልታነብ ትችላለህ። የሌሎችን ደብዳቤ ወይም የሚያነቡትን ነገር ሳትጠየቅ ወይም ሳትጋበዝ ተጠግተህ ለማንበብ አትሞክር። ስልክን ይመለከታል አይደል? ይሄ አንድ ሰው እንዲህ እያነካካ አለ አይደል? እዚህ ነው ያለው ብሎ ቢያይ ነውር ነው አይደል? ነውር ነው። እዛ ታክሲ ላይ እየሄድን ሊገጥመን ይችላል። ያ ሰው የሆነ እየተጻጻፈ ሊሆን ይችላል። ማለት ሌብነት ነው የሚሆነው አይደል? ሌብነት ነው የሚሆነው። ምክንያቱም ሳትጋበዝ ይሄን አታድርግ፣ ነውር ነው። የሚያነበውን መጽሐፍ እንኳን ከሆነ ይቅርታ ሊየው ብለን ሊሆን ይችላል። ይቅርታ መጽሐፍ ከሆነ ስልኩን እንኳን ሊየው አንልም። እሱ ምን አግብቷል? ይሄኛው መጽሐፍ ግን እንደው ለሌላ ለመግዛት እንፈልገን ከሆነ ሊየው ብለን ልናይ እንችላለን። ያ ሰውየው እያነበበ እንዲህ ብለን ማንበብ ሳንጋበዝ ማለት ነው፣ ነውር ነው። የጨዋ ልጅ ይሄን አያደርግም እያለ ነው። ሰዎች እንዳይቀርቡህ አትሁን፣ ዘና ያላቀራረብ ይኑርህ፣ ለቁም ነገር ግን ኮስተር በል ይላል። ለቁም ነገር ኮስተር ያልክ፣ ቁም ነገር ላይ ቀልድ እንደ ዋዛ ፈዛዛ ጨምረህ አታውራ ነው። ቁም ነገር ላይ ቁም ነገር ነው። ቁም ነገር ላይ በምትናገር ጊዜ ኮስተር ያልክ ሁን። ግን ያ ማለት ደግሞ ኮስታራ ሆነ ሰዎች የሚፈሩ የሚርቁ አትሁን። አይ እሱ እኮ እንዲህ ነው እያለ ኮስታራ ሆነህ እንዲርቁ እንዲለዩ አትል። ዘና ያልክ ሁን፣ ለሰዎች ቅርብ የምትሆን ሐሳባቸውን የሚገልጡልህ ሐሳባቸውን የሚያስረዱ ሁን እንጂ የሚፈሩ የሚሳቀቁ እንዳትሆን ተጠንቅቀህ ኑር ማለት ነው። ስትቀመጥ እግርህን አጣምረህ አትቀመጥ፣ ተስተካክለህ ተቀመጥ ይላል አይደል? ስትቀመጥ እግርህን አጣምረህ አትቀመጥ። አይዟችሁ አይታችኋቸዋል። አንዳንድ ሰዎች ትልቅ ቦታ ላይ እንዲህ ብለው የሚቀመጡ በቃ እንዲህ ብሎ ማለት ነው። እዛ ደግሞ ማስቲካ ፓርላማ ላይ የኢትዮጵያ እንደው ፓርላማው ላይ አይታችሁ ከሆነ አይ የሚሏት ሰዎች አታዩ? እዛ ላይ የሚያላምጡ ሰዎች ነውር ነው። ምን የሚተኙስ አትተኛ ለኮስ ጓደኛ እያወራን አትተኛ እያወሩ ጓደኞች አትተኙ አለ። እግርህን አፋትለህ አትቀመጥ፣ ነውር ነው። በተለይም ይህን በቤተ ክርስቲያን ዲያብሎስ ክርስቶስን ሲፈትነው እግሩን አፋትሎ ተቀምጦ ነበር ይላል። ለኔ ብትሰግድልኝ እንዲህ ብሎ ተቀምጦ ይላል። ለኔ ብትሰግድልኝ የዓለምን ነገስታት አስገዛልህ ነበር አለው። የትቢቱ ማለት ነው። ክርስቶስ ቆሟል፣ እሱ ግን እግሩን አፋትሎ ቁጭ ብሏል ተመቻችቶ። እንደዛ ይደረግም፣ እንደዛ ይደረግም። እግርህን አፋትለህ አትቀመጥ፣ ነውር ነው እያለን ያለው ማለት ነው። አጣምረህ አትቀመጥ፣ ተስተካክለህ ተቀመጥ ይላል። ቤተሰብም ያለነው እዛ ከለመድነው ውጭ ላይ ስለሆነ ቤተሰብ ላይ ችግር ላይኖር ይችላል። ምን አይነት አሳዳጊ ነው የሚለን ሰው ሊኖር ይችላል። እንደዛ የማያደርግ ሰው የዛን ሰው መጠበቅ ስላለብን፣ ቤተሰብ ላይ ካልለመድነው ግን ሊያስቸግረን ስለሚችል ከሰዎች ጋር ስትቀመጥ አትቁነጥነጥ፣ ጥፍሮችህን አትብላ፣ ራስህን አትነቅንቅ፣ እግርህን እጅህን አታወናጭፍ፣ ሰው ላይ አታፍጥጥ፣ ቅንድብህን ከፍ ዝቅ አታድርግ ይላል። እኛን ነው አይደል የሚነግረን ሐሳቡ። ከሰዎች ጋር ስትቀመጥ አትቁነጥነጥ፣ በቃ ወደዚህም አንድ ጊዜ ከፍ አንድ ጊዜ በቃ አንዴ ራሱን ያካን አንድ ጊዜ የሚሆነው ማጣት ማለት ነው። እንደዛ አትቁነጥነጥ፣ ጥፍርህን አትብላ፣ እንደ ሰው ጋር ቁጭ ብለህ እንዲህ አትበል ነው አይደል? እንዲህ አታድርግ እያለን ነውር ነው። ጥፍሮ ራስህን አትነቅንቅ፣ እንደው በቃ ሁል ጊዜ እንዳጋጋራ አጋጋራ ታውቃላችሁ? አጋጋራ ታውቃላችሁ? አታውቁ? ታውቃለህ? አጋጋራ አታውቁ?
ለምን የሆነ ገደል ላይ ነው የሚገኘው። ሲሄድ እንዲህ ነው የሚለው። እንዲህ ራሱ ይነቀንቃል። እንደዛ አትነቅንቅ። ራስን አትነቅንቅ። እግርህን እጅህን አታወናጭፍ። ነው በቃ እግሩን አንዴ ይላል፣ አንዴ እንዲህ ይዘረጋዋል፣ አንዴ ወደ ኋላ ያደርገዋል። እንደዛ አትሆን። እጅህንም በቃ በአግባቡ በስርዓቱ ተቀመጥ እያለን ነው። ቅንድብህን ነው አይደል? ቅንድብህን እንዲህ በቃ አታድርግ ነው ከፍ ዝቅ አታድርግ ይለናል። ስታወራ ራቅ ብለህ አውራ። ራቅ ብለህ አንዳንድ ሰው አለ ሄዶ ልትም ብሎ እንዳልሰማ ሄዶ የሚያወራ ማለት ነው። ልትም ራቅ ብለህ አውራ። ምክንያቱም አንደኛ በወሬ ጊዜ ምን አለ ምራቅ ይወጣን አይደለ? እዛ ሰውየው ላይ እንዳይል ራቅ ብለህ ርቀትህን ጠብቀህ አውራ። ስታወራ ርቀትህን ጠብቀህ መጠን ኑሮት እንጂ እንደው ዝሮ ልትም ብሎ እንዳልሰማው በቃ ሄዶ እዛው ተጠግቶ አይደለም። እንደዛ አይወራም። ቆበር እንዳይኖርህ ነው። ቆበር ማለት ምራቅ ማለቱ ነው። ቆበር እንዳይኖርህ በግዙና አምጥቶት ተጠንቀቅ። ምክንያቱም ሰውየው ላይ ያንተ ምራቅ እንዳያርፍበት ተጠንቀቀህ ከወሬ ጋር አብሮ ሊወጣ ስለሚችል እንዳይረጭ ተጠንቀቅ ነው። ሰው እያየህ ተባይ አትግደል። ሰው እያየህ ነውር ነው እያለን ነው። እንደው ቅድም አታፍጥጥ ይላል አይደለ? ሰው ልታየው ትችላለህ። እንደሱም ለፍጥጥ ብለህ ስታየው ግን ያ ሰው ይደነግጣል አይደል? ምን ፈልጎ ነው የሰው ፍጥጥ ብሎ ስታይ ሊሆን ሊያየው ይችላል። እንደዛ ግን አይሆንም ነው አይደል? ተባይ አትግደል። ቁንጫም ሆነ ቷንም ሆነ ወይም ቅማል ሊሆን ይችላል። አትግደል። ሰው እያየህ አትግደል። በሌሎች ሰዎች ፊት ከሰው ልብስ ተባይ ወይም ቆሻሻ አታንሳ። ለብቻቸው ሲሆኑ አድርገው። አሁን እዚህ መካከል አንድ ሰው ከኔ መጥቶ ቢያነሳ ለሌሎቹም እዩ ማለቱ አይደለ? ያየው እኮ ሌሎቹ አላዩትም ሊሆን ይችላል። አብረው ያሉት አላዩትም፣ ሌላ አላየው። አንድ ሰው ብቻ ነው አይቶት የሚሆነው። ግን እንደሱ አዘንኩ ብሎ ሊሆን ይችላል አይደል? መጥቶ ቢያነሳው ሁሉም ነው አይደል የሚያየው? ሁሉም ነው የሚያየው። ዝም በል በቃ ዝም በል፣ እዛው ላይ ተው። በሰው መካከል እያለ የብቻው ሲሆን ልትነግረው ልታነሳለት ትችላለህ። አጠገብ ላይ እያለ ግን በሰው መካከል እያለ ግን በቃ ይሁንልህ ብለህ ዝም ብለህ አታንሳብ። ሰውየውም ይሳቀቃል። እንደዛ እንዳይሆን በሰው መካከል ከሰው ላይ ማንኛውም ነገር አታንሳ ነው። ሰውየው እንዳይሰቀቅ ሌሎችም አንተ እንዳየው ሌሎቹ አይተውታል ማለት ስላልሆነ ያየው አንተ ብቻ ነህ። ስታነሳው ግን ለሌላ ሰው ምን ማለት ነው? ማሳየት ነው። ሌላ ሰው እያወራህ ጀርባህን አትስጥ። እያወራህ እያለ እንዲህ መዞር ማለት ነው። ዙረህ እየሰማህ ነው ተናገር። እንደዛ አይባልም ነው የሚለን። ጉንጭ መንፋት፣ ምላስ መጎልጎል፣ እጅ ማፋተግ፣ ፂም መፈተል፣ ከንፈር ማሞጥሞጥ፣ ከንፈር መንከስ፣ አፍ ከፍቶ መቀመጥ ወይም አፍን አጥብቆ መዝጋት ጸያፍ ነው። ጉንጭ መንፋት ያለ አይደለ? ያ ነው። አንዳንድ ሰው ደግሞ ሲሄድ ሲቀመጥ ምን ሰው አለ እሱ ነው አፍን ከፍታ አትቀመጥ የሚለው። ምላስ መጎልጎል በወሬ መካከል አለች አይደል የሚናገሩት። እንደዛ አታድርግ፣ ነውር ነው። እጅ ማፋተግ በዛ መካከል እያለ በቃ እጁን እያፋተገ መሄድ። ፂም እንዲህ እያደረገ አይደል ነውር ነው፣ አታድርግ እያለ ነው። እቤት ተስተካክለው ውጣ። እዛ በተረፈ እንዲህ እያልክ እንደን እያደረግ አትሄድ ነው። ከንፈር ማሞጥሞጥ ምን እንዴት ነው? ያው ታውቋታላችሁ። ከንፈር መንከስ አይኖር። በሰው መካከል እያለ ከንፈርህን አትንከስ። አፍን አጥብቆ መዝጋትም ምኑን አይቀመጥም አይደል? ምኑም አይቀመጥም። መጠን አለው፣ ስርዓት አለው ማለት ነው። መታጠቢያ ቤት ከተጠቀሙ በኋላ ውሃ ማፍሰስ፣ ይሄ የኢትዮጵያ ሁሉም ነው አይደል?
የሁሉም ችግር ነው። የተማረውም ያልተማረውም ችግር ነው። እንደ በዩኒቨርሲቲ ደረጃ አለ እንደ በቃ ዝም ብሎ ነው የሚወጡት አለ። እዛ ሳይድ ቆሽሿል ወስጄ አፈሰስኩበት አለ አንድ መምህር ነው። እንዴ ደግሞ የዚህም ሰርቪስ ትሰጣለህ እንዴ አለኛል። እሱ ያን ዝም ብሎ የሚወጣ መዝረክረክ ነው አይደለ? ዋሳታፈሰው እንግዲህ የሁሉም ችግር ነው። በአካል ጉዳት አታላግጥ፣ በአካል ጉዳተኛ አታላግጥ፣ ኃጢአት ይሆናል። ይሄ ማቴዎስ 5 ላይ ድዳ ደንቆሮ ብሎ የተሳደበ የለም የሚያላግጥ በአካል ጉዳተኛ ላይ አታላግጥ ነው። ገሃነም ይገባዋል ይላል እዛ ላይ። የምትናገረው ነገር የሌሎችን ስሜት የሚጎዳ እንዳይሆን ተጠንቀቅ። የምትናገረው እያንዳንዱ የሌሎችን ስሜት የሚጎዳ እንዳይሆን ተጠንቀቀህ ተናገር። ይጎዳን አይጎዳ ከመናገር በፊት አስበው። ስለዚህ ስሜት የማይጎዳ ከሆነ ትናገረዋለህ፣ ስሜት የሚጎዳ ከሆነ ግን ትተዋለህ። ያን መጠንቀቅ ያስፈልጋል። ቅዱስ ያዕቆብ ምላስ ትንሽ አካል ናት አይደል? ከአካላችን ትንሹ አካል ምላስ ናት፣ ግን ትልቁን አካል ስጋችንን ታቃጥለዋለች ይላል። ታቃጥለዋለች። ትልቁን ለመርከብ መቅዘፊያ አለው፣ ለፈረስ ልጓም አለው፣ ለፈረስና ለበቅሎ። የሰውን አንደበት ግን ምንድነው የሚገዛት ይላታል። በጣም የምታቆስለው ከባድ ስለሆነ የሚመጣው በሷ የሚመጣው ጉዳት ከባድ ስለሆነ፣ ስለዚህ የምትናገረውን ነገር በመጀመሪያ ሰዎችን ይጎዳል አይጎዳም እሱን አስበህበት አስተውለህ ከዛ በኋላ ተናገረው እንጂ ሰዎችን የሚጎዳ እንዳይሆን ተጠንቀቅ። በተቻለ መጠን ከመናገርህ በፊት ልትናገረው ያሰብከውን በህሊናህ መዝነው። ህሊና ሚዛን አይደል? የምትናገረው መጀመሪያ መዝነው አስተውለው፣ ከዛ በኋላ ተናገረው። ህሊና ከመዘነው በኋላ በሌላ ሰው መጥፎ እድል አትደሰት። ጠላትህም ቢሆን ችግር ስለገጠመው ሰይ እንኳን እንዲህ ሆነ አትበል፣ እንዲህ እንኳን ገጠመው እንዲህ ሆነ አትበል። በሌላ ሰው ሐዘን ጠላትህን እንኳን ቢሆን ጸልይለት፣ እዘንለት እንጂ አትደሰት። የምትደሰት አትሆን። እንደው እንዲህ ሊያደርገኝ ነበር እግዚአብሔር ፈረደበት እግዚአብሔር እንዲያለበት የለም። በማንኛውም ሰው በተሰበሰበበት ቦታ በጣም አትሳቅ። ቅድም መጽሐፈ ምሳሌ ያለው ማለት ነው። ማዶ ድረስ የሚሰማ ሳቅ ማለት ነው አይደል? ሰነፍ ሰው በሳቁ ይታወቃል ይላል አይደል መጽሐፈ ምሳሌ። ብልህ ሰው ባሳሳቁ ይለያል ይላል። ሰነፍ ሰው ሲስቅ ጉሮሮ ይታያል ይላል። ብልህ ሰው ግን የለም እንደዛ ይስቅ በአግባቡ። ሰው ለሚያደርግልህ ለማናቸውም ነገር እውቅና ስጥ፣ አመስግን ማለት ነው። አመሰግናለሁ ለተደረገለት አመሰግናለሁ ማለት የሚገባ ነው። ውዳሴ ከንቱ ማለት አይደለም። ይሄ ውዳሴ ከንቱ ከአቅም በላይ መካብ ነው። መቼስ የሆነ ዕቃ ወርቁ አንስቶ ቢሰጠኝ አመሰግናለሁ እንጂ አንተ እኮ ቅዱስ ነህ፣ አንተ እኮ እንዲህ ንጹህ ነህ፣ አንተ እኮ እግዚአብሔር ሰው ነህ ብለው የሌላ አንደኛ ስድብ ይሆናል የሌለው ካለው ደግሞ ውዳሴ ከንቱ ይሆንበታል። አመስግን ማለት ግን አመሰግናለሁ በቃ በሚገባው ልክ እንደዛ በል እንጂ ከአቅም በላይ ግርግር፣ ድግስ እንዲሁም ውዳሴ የበዛበት ቦታ አስፈላጊ ካልሆነ አትገኝ። ግርግር ምንድን ነው? የአደባባይ ለምሳሌ እዚህ ማክበር እየቻልን የአደባባይ ባህላችን ግርግር መፈለግ ነው የሚሆነው እንደኔ ማለት ነው። ግርግር ካለበት ድግስ ካለበት አስፈላጊ ካልሆነ አትገኝ። ከተገኘ ፍትሐ ነገሥትን በደንብ ይላል። ከተገኘህ አንተ ልትቆጣጠረው እንጂ ያንን እሱ ሊቆጣጠርህ አይገባም። እዛ ስሜታዊ ሆነ ወዳልሆነ እንዳትሄድ ደርሰህ ቶሎ ውጣ። ደርሰህ ድግስ ካለበት ቦታ አስፈላጊ ከሆነ ትሄዳለህ፣ ትደርሳለህ፣ ቶሎ ብለህ ትወጣለህ እንጂ እዛው ቁጭ ብሎ አንተው ማጠጣ እያለ የበርሚሉ እስከሚያልቅ ድረስ አይዋልም። እዛ ደግሞ ወዳልሆነ ነገር እንዳይሄድ ግርግር ያለበት ቦታ ያ ውዳሴ ከበዛበት የምትመሰገንበት ማለት ነው። አንተን ወደሚያመሰግኑ ሳይሆን ወደምትነቀፍበት ቦታ መሄድ ነው እንደው ዋጋ የሚያሰኝ።
ሰው ሊያናግርህ ሲመጣ ተነስተህ አናግር። ታናሽም ቢሆን ሰውን ያህል ክቡር ፍጥረት ሊያናግርህ መጥቶ ቁጭ ብለህ አይደለም ማናገር፣ ብድግ ብለህ ሰላምታ ሰጥተህ እጅ ነስተህ ተቀበለው። ስለዚህ ተነስተህ አናግረው። ማንም ትንሽ ቢሆን እንኳን ትንሽ ቢሆን ከኛ የሚያንስበት ነገር የለም። ሰው ነው። ሰው ደግሞ ክቡር ፍጥረት ነው። ክቡር ፍጥረት ስለሆነ ማንኛውም ሰው በሚያናግርህ ጊዜ ተነስተህ ከመቀመጫ ተነስተህ እንደተቀመጥ ምን ፈልገህ ነው አይባልም፣ ነውር ነው። ብድግ ብለህ አይታችሁ ከሆነ ገጠር አካባቢ ነው። አዲስ አበባ ቄስ እንኳን ብዙም ማንኛውም ይሁን መስቀል ሲያሳልሙ ሲሄዱባቸው ብድግ ይላሉ። እንደው ከአንዳንድ ጳጳሳትም አይቻለሁ ይሄን ብድግ ይላሉ። ማንኛውም ትንሽ ሰው ቢሆን ይነሳል። ሰው ሊያናግርህ መጥቶ እያለ ትንሽ ነው ብለህ አንተ እንደተቀመጥክ አይደለም፣ ተነስተህ አናግረው። ክቡር ፍጥረት ነው። በዛ ሰው አድሮ የሚመጣ እግዚአብሔር ነው። አምሳለ እግዚአብሔርን አራያ እግዚአብሔርን እያየ ስለሆነ ለእግዚአብሔር አምሳል መቆም ያስፈልጋል። ተነስተህ እያለን ያለው ክቡር ፍጥረት ስለሆነ ሰዎችን በመቀመጫቸው ስታስቀምጥ በደረጃቸው ይሆን ነው። ከአባት ወንበር ልጅ ይቀመጣል አይደል? አዲስ አበባ እንደፈለገ ነው። ደረጃ የለውም አዲስ አበባ ግን በደረጃ ትልቁ በማይረግ በደረጃቸው በእድሜያቸው አስቀምጥ እንጂ አንተ ተቀድመህ አትቀመጥ። እንደውም መጽሐፍ ምን ይላል? ቅዱስ ሉቃስ ነው በወንጌሉ ኢትርፈቅ ሀበዘ አቢ ምርፋቅ ድህረ ይመጽእ ይወጊ። ከትልቅ መቀመጫ ላይ አትቀመጥ፣ ኋላ ታላቅ ይመጣብሃልና ካንተ የበለጠ ይመጣልና። ምክንያቱም ትልቅ ተቀምጠህ ተነስተ ብለህ ከምትወርድ ከታች ተቀምጠህ ይላል ና ብሎ ወደ ላይ ቢያከብሩ ይሻላል። ከታች ተቀምጠህ ወደ ላይ ያንጡህ እንጂ ከላይ ሩጠህ ተቀምጠህ አራ ትልቅ መጣ ተነስ ብትባል እዛ ሰው መካከል አደጋ ነውና እንደዛ አትቀመጥ። በደረጃቸው ስታስቀምጥም በደረጃቸው። በተለይም እንደ ኢትዮጵያ የአባት ወንበር ክቡር ልጅ አይቀመጥበት። የአባት ወንበር ብቻዋን የምትሰራ የብቻዋ ናት። አንዷ ወንበር የአባት መቀመጫ ናት። ልጅ አይቀመጥም ከእናት በስተቀር አንድ ስለሆኑ እሷ ትቀመጣለች። ከዛ ውጭ ማንኛውም ሰው ከመምህር ወንበር ደቀ መዝሙር አይቀመጥም። ከመምህራችን ሌላ መምህር እንኳን ቢመጣ መምህሩ ካልፈቀደለት ከመምህሩ ወንበር ሌላ መምህር ዝም ብሎ ሊቀመጥ አይችልም። ተማሪዎቹም አያስቀምጡም። የመምህራቸው ወንበር ነው፣ አያስቀምጡም። ከፓትርያርኩ ወንበር ጳጳሳቱ አይቀመጡም። ከጳጳሳቱ ወንበር ታችኞቹ እነዚህ መነኮሳቱ አይቀመጡም። ደብረ አለቃም ሆነ ማንም ሆነ ካለቆቹ ወንበር ወይም ከመነኮሳቱ ወንበር ደግሞ ሌላ ተራው አገልጋይ አይቀመጥም። ከዛም ትልልቅ አባቶች አሉ፣ ከነሱ ወንበር ሌላ ወጣቱ አይቀመጥም። ከዛ እንዲህ እያለ ተዋረዳለሁ። ከአባት ወንበርም ልጅ አይቀመጥም እና በአልባሳትም እንደዛ ነው። ላይኛው ግን ከታችኛው ይቀመጣል። አባት ከልጅ ወንበርም ይቀመጣል። ልጅ ወደ አባት ወንበር አይቀመጥም እንጂ ከአባት ወንበር ላይ አይቀመጥም። በክብር ነው። እኔም ደቅሲዮስ እሱም ደቅሲዮስ ብሎ ይወደቃል አይደለ? ታሪኩን ታውቁታላችሁ። እመቤታችን ወንበር አምጥታ ሰጠችው ለደቅሲዮስ፣ በጎ ላደረገው ደቅሲዮስ። ሌላ ሰው የማይቀመጥበት ብላ ታምረ ማርያም ትሰሙታላችሁ። ወንበርን ሰጠችው፣ ሌላ የማይለብሰው ልብስ ሰጠችው ይለናል። ያን ጊዜ ሌላኛው እሱ አልፎ ሌላኛው ሲመጣ አይ እኔም ደቅሲዮስ እሱም ደቅሲዮስ አንተ አለ። ሲቀመጥ ወንበር ወደ ላይ ይዞት ወጥቶ ገለበጠው። እንደዛ ብሎ ሙቷል። ያ ደቅሲዮስ የሚባለው ሌላኛው ትዕቢተኛው ማለት ነው። ስለዚህ ከትልቅ ወንበር እንደውም አንድ አባት ምን አሉ መሰላችሁ? ለምንድን ነው ወጣቱ የሚሞተው ብለው ተጠየቁ አይደል? ገጠሯ ነው የሰማሁት። ለምንድን ነው ወጣቱ አሁን ሽማግሌው እድሜው ከፍ ያለው እያለ ወጣቱ ለምን ይሞታል ሲሉ ከአባቱ ወንበር ተቀምጦ ሲያገኘው አባቱን ሊወስድ የመጣው እሱን ይዞት ይሄዳል። ከትልቁ ወንበር ከትልቆቹ ወንበር ያገኘዋል ይዞት ይሄዳል በዛው ሲሉ ሰምቻለሁ። እና አይቀመጥም ከትልቅ ወንበር ትንሽ ባለጌ ይባላል በአገራችን አይደል? ከትልቅ ወንበር ሲቀመጥ እንዴት ተነሳ አንተ ባለጌ የሚባል ነገር አለ። ያ ነውር ነው። እንደዛ አይሆንም ማለት ነው። በደረጃቸው አስቀምጥ። አንተም ስታስቀምጥ ስትቀመጥም በደረጃ ተቀመጥ ነው የሚለው። ለታላላቆች ክብርና ቅድሚያ ስጥ። ክብር ስጥ፣ ቅድሚያ ስጥ። ለታላላቆቻችን
እንደ ኢትዮጵያ ምን አይነት ክብር አለ? ታናሽ ለታላቁ ስም ያወጣን አይደል? ስም ያወጣን። እህት ዓለም፣ እህት ማር፣ እህት አበባ፣ ወንድም ዓለም። እስካሁን ድረስ እኔ ወንድሜን ወንድም ዓለም ነው የምለው። እንደዚህ ስም ያወጣን እንጂ ቀጥታ በስማቸው አይጠራም። የራሱ የሆነ መጥሪያ ያወጣን፣ ክብር ይሰጣን ማለት ነው። ምክንያቱም እህት አበባ ብሎ መቼስ ሊሳደብ አይችልም። ስሟን እየጠራ ነው። ለመሳደብ ምቹ የሚሆነው ስሟን ሲጠራ ነው፣ ወይም ስሙን ሲጠራ ነው። ታላቁ እንደ ወንድም ዓለም አፈር ያብላ ይላል። እንዴት ወለስ አይመችም። አክብሮ መስድብ የለም። አክብሮ ስድብ ስለሌለ በዛው ግን ሲዘረጥጠው ይኖራል። ስድቡም ችግር የለም። ይሄ ለዛ ነው እንድንከባበር ብለው እንደ ኢትዮጵያ ያለው ለስራ ጉዳይ ውይይት ስታደርግ በዝርዝር ግን ባጭሩ ይሁን። በዝርዝር ነገር ግን በአጭሩ ይሁን። ሰዎች የሚሰሙት የተወሰነ ደቂቃ ስለሆነ ንግግርህ ሁሉ በተቻለ መጠን አጭርና ጉዳዩን ብቻ ማይከል ያደረገ ይሁን። ያው ስለምታውቁት አሽሙር፣ ሹፈት፣ ስላቅ፣ ነውር አታድርግ። ዝቅ ያደርጋል። አሽሙረኛ አትሁን። ስትናገር አንዳንድ ሰው አለ በአሽሙር የሚናገር አለ አይደል? አሽሙረኛ አትሁን። በስላቅ እንደው ፌዘኛም አትሁን። ፌዘኛ ምንድነው ይላል መጽሐፈ ምሳሌ በጣም መጽሐፈ ምሳሌን እንደውም ፍትሐ ነገሥት መቅደመ መሐርዎሙ ለውሉድክሙ መጽሐፈ ሲራክ ወሰሎሞን ወመዝሙረ ዳዊት አይደል የሚለው መዝሙረ ዳዊትን መጽሐፈ ሲራክንና ሰሎሞንን ለልጆቻችሁ መጀመሪያ አስተምሯቸው ይላል። እነዚህን ስነ ምግባራት ይዘው ስላሉ እዛ ውስጥ ፌዘኛ ልጅ እንዲህ ነው እያለ ይናገራል። እዛ ላይ አጠቃላይ ያዘውን እንደው መጽሐፈ ምሳሌን በደንብ ብታነቡት ለሰው ክብር ይኖረናልና ራሳችንን የምንጠብቅበት ራሳችንን ተጠብቀን የምንኖርበት ስለሆነ አሽሙር የምትናገራትን ቀጥታ ተናገር። ቀስ አድርግ ለማስረዳት እንኳን ከሆነ በምሳሌ ነው እንጂ ነው ባሽሙር አይደለም። ያን ሰው ነው ባሽሙር የኛንት አይደል የኛ ቅዱስ ይለዋል፣ ግን እኮ ቅዱስ ነው እያለው አይደለም። የኛ ጻድቅ ይለዋል ቤተክርስቲያን ደግሞ ጀመራት ይሰኩ የኛ ጻድቅ አይደለ ይችላል። ባነጋገሩም የተነሳ እንደዛ አትበል። ባሽሙር አትናገር፣ ዝቅ ያደርግሃል። ሹፈት ስላቅ ነውር ነውና አታድርግ፣ ዝቅ ያደርግሃል። መቼስ ፌዘኛ ሰው እየተዋረደ ነው የሚሄደው። የሚያሾፍ ሰው እሱ ልማዱ ነው እያለ ነው የሚሄደው። ልማዱ ነው እያለ ነው የሚሄደውና እንደዛ አታድርግ ነው የሚለው። ለቶሎ ለመጨረስ ከሰው ጋር ስታወራ የተወሰነ ራቅ በል። ቅድም ያየነው ራቅ በል ስታወራ። ህሙማንን ስትጠይቅ ሐኪም ለመሆን አትሞክር ይላል። ይሄ ሁሉም አይደለም። እስኪ ውሃ እንደው ሻይ ጠጣበት ይላል አይደል? ሊጠይቅ ሄዶ እኮ ነው። እስኪ ሻይ ጠጣበት፣ እንደው በቀዝቃዛ ውሃ ታጠብ። ሐኪም መሆን ማለት ይሄ ነው አይደል? የታመመ ስትጠይቅ ሐኪም ለመሆን አትሞክር። ከዛ ሄዶ እንደው ምንድነው የምትበላው ይላል አይደል? አያመጣለትም እኮ ያመጣለታል። እንደው ምን ትቀምሳለህ? እንደው ምንድነው የምትመገበው? እንደው ይሄን ነው ቢለው ያመጣለታል? አያመጣም እኮ አያመጣለትም። ሐኪም ለመሆን እግዚአብሔር ይማረህ ብቻ ብለህ ሂድ። ይሄ ግን ያው በእኛ ሀገር ያው ነው አይደለ? ሁሉም ሐኪም ነው አይደል? እስኪ ዳማከሴ ጠጣ፣ እስኪ እንደው እንዲህ አድርግበት፣ እዚህ ቦታ እንዲህ አድርግ፣ ይሄን ስራ፣ በቀዝቃዛ ውሃ ታጠብ፣ ውሃውን ሞቅ አድርገህ ታጠብ። እንደው ሲነግሩን አንድ አባት ይሄን ሰጧቸው ሲሰጡ አዩና ይሄ ጥሩ ነው አሉ። አንድ ሰው በቀዝቃዛ ውሃ ታጠብ ብሎ ይኸው ሰውነቴ እንዲሁ ነው ቀረ፣ በሽተኛ ሆኖ በቀዝቃዛ ውሃ ታጥቤ በዛ የነርቭ ህመም መጥቶበት በሽተኛ ሆኜ ቀረሁኝ። ሰዎች እስኪን ሞክር ብለውኝ ነው። ይሄ ለህብረተሰቡ በደንብ ያስፈልጋል ሲሉ ሰምተናልና ሐኪም ለመሆን አትሞክር። አይተህ እግዚአብሔር ይማረህ ብለህ እግዚአብሔር ይማረህ። ይሄን አድርገው ነጭ አዝሙድ ታጠነው ጥቁር አዝሙድ አድርግ ምን አስባለን? በሽታውን ሳናውቀው ህመሙን ሳናውቀው ምን ትበላለህ? ምን ትቀምሳለህ? ምንድነው እንደው የሚያስፈልግህ? አንወስድለት፣ መቼስ አንወስድለት። ሐኪም ለመሆን አትሞክር ማለት ነው። ይሄ ያው በህብረተሰቡ ያለ
እንደው ወደፊት እንደው እኛ እንድንጠበቅበት ነው። ሁለታችሁም ስለምታውቁት ጉዳይ እኩያህን ለማስተማር አትሞክር ይላል። መቼስ የምናውቀው ጉዳይ ሆኖ ናላስተምርህ ማለት ነውር ነው አይደል? ያውቀዋል። ሁለታችንም የምናውቀው ከሆነ ናላስተምርህ ማለት ነውር ነው። ለአዋቂ ለማስተማር አትሞክር፣ አይሰማህም። አንተ በሙያህ ልምድህ ደህና አድርገህ የምታውቀውንም ነገር እንኳ ቢሆን ስትናገር መጥነህ ያውም ደግሞ በትህትና ይሁን። በስልጣንና ራስን አዋቂ በማድረግ በእብሪትና በግብዝነት ስሜት አይሆን። በቃ ሙሉ ነኝ አትበል። በአንዱ በኩል ዕውቀት ቢኖረን በአንዱ በኩል ባዶ ነን። ይሄን ማወቅ ግድ ነው። አንድ ነው ዕውቀት የሚኖረን በአንድ በኩል ነው። ከዛ ውጭ በአንደኛው በኩል ባዶ ነው ምን ሆነ? በአንደኛው በኩል የሕክምና ሙያ ያለው መቼስ የመሐንዲሱን ይሰራል ማለት አይደለም። አንድ ነው። ያንኑ እንኳን የምታውቀውን እንኳን ስትናገር በትህትና ይሁን፣ በእብሪት አይሁን፣ እንደው አዋቂ መስለህ አይሁን። ትሁት ሆነህ ዝቅ ብለህ አላዋቂነትን እየገለጽክ ተናገር እንጂ እንደው በእብሪት አይሁን ነው የሚለው። ባዘነ በተጨነቀ በታመመ ሰው ፊት ደስታህን አታሳይ። ባዘነ ቤት ደስታ ይታይ። በተጨነቀ ሰው ፊት እንደው አንተ ደስተኛ ሆነ አትታይ። ጭንቀቱን ለመካፈል ሐዘኑን ለመካፈል ሞክር ነው። ሐሳቤ ግን እየገባችሁ ነው? ግልጽ ነው? ያው ያለንበት ማህበረሰብ ስለሆነ ያለንበት የሚያስፈልግም ስለሆነ የሚያስፈልግ ምን ማድረግ አለብን? ለወደፊት የሚሆነው ስለሚያስፈልገን መቼስ ካዘንተኛ ቤት ካዘን ቤት ሄደን አሸሸ ገዳሚ አይደለም አይደል? መዝሙር እንኳን ካልፈለገ እዛው ውስጥ ሄዶ አይቶ ሐዘኑን ተካፋይ ሆኖ ካስፈለገ በዛ መካከል ነው። ትምህርት እንኳን ኃይል አስተምር አይባል በዛ ሄዶ ሰውየው ምንድነው የሚያስፈልገው ከተረዳን በኋላ እንደሚያስፈልገው መዝሙሩን ቢሆን የእግዚአብሔር ቃል ምን ለመናገርም ከሆነ ካልቻል ቁጭ ብለን በለውሳስ አቡነ ዘበሰማያት ብለን እንወጣለን። መቼስ እንደ ፖለቲከኞች የህሊና ጸሎት ብለን አንገት አንደፋም አይደል? ምን ነው የሚቆዩት? እንደዛ ሲሆን እንደዛ አይነት ነገር ቢያጋጥመን ምን እናደርጋለን? የሞቱ ሰዎች ኖሮ የህሊና ጸሎት እናስብ ቢባል እንዲህ ብለን ዝም አንልም። አቡነ ዘበሰማያት እንላለን። እኛ ክርስቲያኖች አቡነ ዘበሰማያትን እንጸልይላቸዋለን። ከዛ ውጭ ዝም ብለን አንገት ደፍተን ምን እያደረግን ነው? እንደዚህ ጎን ያለውን ቢያጠፋው እያለ ሊያስብ ይሆናል። እዛ ያለው ሌላ ምንም የሚያስበው የለም። ያን ሰው አያስበው። ምን ብዬ ልናገር? የሚናገረው ነገር ካለ እንደው አንገቱን ደፍቶ የሚያስበው ያንን ነው የሚሆነው አይደል? ኋላ የሚናገራትን ቃል ማሳካት ነው። እኛ ግን እንደዛ ነገር ካለ አቡነ ዘበሰማያት ዝም ብለን በህሊናችን የህሊና ጸሎት አይደለች እሷን ማድረግ። አንድ ሰው የሚችለውን ካደረገ ባይሳካለትም እንኳን አትውቀሰው። የሚችለውን ካደረገ ያ ነገር ባይሳካ እንኳን ለምን ያላደረግም ብለህ አትውቀሰው። ለምን እንዲያልሆንክም ብለህ አትውቀሰው። ባይሳካለት ማለት የሚችለው ምን ብሏል? አድርጓል። የማቴዎስ ወንጌል ምዕራፍ 25 ላይ ያለው ያ ሰነፉ አገልጋይ የተባለው ባለማትረፉ እኮ አይደለም የተወቀሰው። ምን ባለማለቱ ነው? ባለመሞከሩ ነው የተወቀሰው። ለምን አላተረፍክም አይደለም፣ ለምን ይህን አልሰራህም አይደለም፣ ለምን አልሞከርክም። ድካሙን ያቅሙን ካደረገ ለምን አልተሳካም? ለምን ውጤታማ አልሆነም? ያቅሙን አድርጓል። በዚህ አትውቀሰው። በቤት ያሉትንም እንደዚሁ ማለት ነው። አንድ ሕፃን ልጅ አቅሙን ካደረገ ለምን እዚህ ደረጃ ለምን ይህን ውጤት አመጣ ብሎ መቼስ ያ ልጅ ማስጨነቅ አይደለም አይደል? እንዲያጠና እንዲለፋ እንዲደክም ማድረግ ነው አይደል? ከዛ በኋላ ለምንድን ነው 100 ከመቶ ያላመጣው ብሎ ማስጨነቅ? ያቅሙን አደረገ፣ ያቅሙን ሰራ። የሚችለውን ስራ ተብሎ ከሰራ እንደ ሕፃን በቃ ጎበዝ ማለት ማበረታታት ነው አይደል? የተኛበትን እንኳን ካነጠፈ ምንጣፉ ጫማውን በአግባቡ ከለበሰ ገና ሕፃን ነው እንደ እድሜው እንደዛ አድርጎ ማሳደግ እንጂ ለምን ይሄን አላደረግም ብሎ ቢያስጨንቁት ምንም ውጤት አያመጣም። በዛም ሊወቀስ አይችልም። ማስተካከል ግን ቀስ እያሉ እንዲጠነክር እንዲበረታ ማድረግ ነው እንጂ ያቅሙን እስካደረገ ድረስ
ያቅሙን ሳያደርግ እንዳይቀር ማትጋት፣ ያቅሙን ካደረገ ማመስገን፣ በዛ ማበረታታት ነው። ሌላን ለመውቀስ አንተ ከወቀሳ ነፃ ሁን። ሌላውን ለመውቀስ አንተ ምን ሁን? ዮሐንስ ወንጌል ምዕራፍ 8 ያለችው አለች አይደል? እሷን ነው የሚያመጣ። ሌላውን ለመውቀስ አንተ ከምን ሁን? ነፃ ሁን። ከምትወቀስበት ነገር ነፃ ሁን። አንተ ነፃ ሁን። ከዛ ነፃ ሰው ነው ኃጢአት የሌለባቸው ገራት ሲለን መልስ የለም። እንደው ነገሌ እኮ እንዲህ እያጠፉ ነገሌ እኮ እንዲህ አድርገው መጀመሪያኛ ነፃ ነን ወይ ከዛ ነገር? አንተ ነፃ ሁን። ጸያፍ ቃላትን በፍጹም አትጠቀም፣ ፈጽሞ አትሳደብ። ጸያፍ ቃላትን በፍጹም ጸያፍ የሆኑ ቃላትን ከክርስቲያንም አይጠበቁ። ገንቢ በጎ ቃላት ናቸው እንጂ ጸያፍ የሆኑ ቃላት በተለይ በወጣቱ ጸያፍ የሚባል ነገር አንድ ቃል አለ አይደል? አንድ ቃል አለ አይደል? በጣም እኔ የማልወደው በጣም ሰው ጋር የምጣላበት አንድ ቃል አለ። በጣም የማልወደው ጸያፍ ማለት እናትህ እንዴት ትሆን የሚባል ነገር። እኔን ስለወለደች ለምንድን ነው እናትህ የምትሰደበው? ጥፋት ካለ እኔን ነው አይደል እንጂ በጣም ነውር። ሰውን ያህል ክቡር ፍጥረት ያስገኘች እናት እንዴት ትሰደባለች? ከፈጣሪ በታች እኮ ናት። እንዴት እኔ እናቱ እንደዛ እየተሳደበበት ዝም የሚለው ወጣት ነው የሚገርም። ዝም ይለው እኔ ተነስቼ ጉሮሮውን ነው የማንቀው አቅም ካገኘ። እውነት እንዴት ነው ለምን እናቴን ይሰድባል? ጸያፍ በጣም ነውር ቃል ጸያፍ ቃላትን በፍጹም የሰው ልብ እንደው ከሰበሩ በኋላ ያን ልብ ካደሙ ካቆሰሉ በኋላ ይቅርታ ቢሉት ምንድነው የሚሰራው? ቃላትን በጣም የተጠነቀቀ እንዲሆን የተቀደደ የቆሸሸ የተጨማደደ ልብስ አትልበስ። በተቻለ መጠን ንጹህ ሁን። ወይ ባህታዊ አይደለህም ወይ ደግሞ ዓለማዊ አይደለም የተጃጃልካቱን ማለት ነው አይደል? በመካከሉ ወይ ባህታዊ አይደለም ዓለምን ንቆ አልሄድም። በዓለም እስካለ ግን የሚገባውን ያለውን ንጹህ አድርጎ መልበስ ያስፈልጋል። መቼስ የተቀደደ ለብሶ ቅዱስ ነው ማለት አይደለም። ንጹህ ሆኗል ማለት እንደው ቅዱስ ነው የእግዚአብሔር ሰው ነው ማለት አይደለም። የተቀደደ ልብስ አትልበስ፣ የሚገባውን ልብስ ልበስ። ከዛ ደግሞ ያ ለጌጥ ነው የሚቀዱትን ማለት ደግሞ አይደለም። እሱ ጭራሽ ያው የተቀደደ አትልበስ ካለው ወሰዱ አይደለ? በእጅ ተርተር የምትለዋ በዚህ ሆኗል። ፊት በኋላ ነበር አይደል? አሁን በጎን ነው። እንደዛ አታድርግ። የቆሸሸ ልብስ አትልበስ በሰው መካከል ይል። ምክንያቱም ምን ሊሆን ይችላል? ያ ልብስ ሊሸት ይችላል። ለዛ ሰው ሌላ ጠረን ሊያመጣ ይችላል። እንደ ያለ አይደል? ካልሱን አውጥቶ የሚቀመጥ አይጠፋም አይደል? ጫማውን አውጥቶ የሚቀመጥ የሸተተ ወይም የቆሸሸ ጫማ አድርጎ ነውር ነው። ቤተክርስቲያን የሚገቡ አይጠፉም አለ። በጣም የሚያሰቃየው እንደዚህ እኮ ነው። በዚህ ያለው ብዙ ችግር አለ። ቆሸሸውን ካልሱን አድርጎ እግዚአብሔር ቤት ያን ደግሞ የሆነ ነገር ካለ ማወቅ ቶሎ ብሎ የኔ ይሆን እንዴ የኔ ይሆን የሸተተው ምልክት ያሳያሉ። አጠገባችን ያሉ ሰዎች ምልክት ሲያሳዩ የኔ ይሆን እንዴ ብሎ ቶሎ ብሎ መፍትሄ መውሰድ እንጂ በቃ የማይረዳው የሆነ አባት ሲነግሩ ማህሌት ላይ የሆኑ ወጣቶች ገቧል። ቤተክርስቲያን ወጣቶች መርጌቶች ትልቅ አድርገው ጠምጥመዋል። ጫማቸው ያሸታው ግን ማህሌቷን ያጉዳታን አሉ። እዚሁ አዲስ አበባ እኮ ነው። ከዛ እንዴት እናድርግ ወጣንና አሉ እዚህ ማንበል ሰባታ እኮ ነው። እዚህ እንግዶች ናቸው ደግሞ እንደው የሆነ ጠረን አለ እባካችሁ እስኪ ወጣ ብላችሁ ራሳችሁን አይታችሁ የለም እነሱም አልመሰላቸው አሉ። ትልቅ አባት ናቸው የሚነግሩ እነሱን አልመሰላቸው። ከዛ በኋላ ደግሞ እነሱን እያያኛው ትልቁ አባት እንደው እባካችሁ የሚሸት የተለየ ጠረን ያለው ነገር አለ እባካችሁ ካልስም ከሆነ አስተካክሉት። የለም አልመሰላቸው። ከዛ በኋላ መጣናሉ ሽቶ እየረጨ ጫማቸውን ወርዶ ረጨው። እዛ ሲረጨው የሆነ እንትን አገኘን ብለው አሉ መሳቃሉ። ዝም ብለው ሌላ ነገር እነሱ አልገባቸውም ማለት ነው። ጫማቸውን እየረጨው እንኳን በቃ አዲስ ነገር ወይም የተለየ መሳቅ ያገኘን ብለው ይስቃሉ። እንደዛ እስከሚሆን ሳይሆን ምልክት ያሳያሉ ሰዎች። ያን ጊዜ መጠንቀቅ ያስፈልጋል። የቆሸሸ ነገር አታድርግ ነው ባጠቃላይ። ለሌላው ሰውም ስሜት አይሰጥም፣ ለራስም ወይ ባህታዊ አይደለህ ወይ ደግሞ ዓለማዊ ማንኛው ነህ ነው አለ። አንድ በዚህ በጸበል አካባቢ የሚሄዱት ጅላጅሎች አሉ።
በጣም ልብሱን በቃ ጥፍ ያለ ስብር ያለ ወንበዴ እኮ ነው። እዚህ ሲመጣ ወንበዴ ነው። እዛ ጸበሉ ሲሄድ በቃ ጫማውን ልቆ በእግር አውልቅ ይላል። እሱ እንድታወልቁ ያዛል ማለት ነው። ከዛ ህሊናው ስብር ያለ እግዚአብሔር ይመስገን ይላል። እዚህ ግን አልፎ ይሄዳል። እዛ ጫማውን ሩቅ ያው በጣም እንደዛ አይነት ነገር የለም። በቃ ንጽህናን ጠብቀህ ኑር። ክርስቲያን እሱ እንጂ የቆሸሸ ይልበስ ያለው የለም። ክርስቲያን የተቀደደ ይልበስ ያለው የለም። ክርስቲያን ይሰራል፣ ያገኛል። ዓለማውያን እንደሚለብሱት በጎ የሆነውን አለባበስ ይለብሳል። ጥርት ያለ ጽድት ያለ ልብስ ይለብሳል። ከዛ በተረፈ እንደው በቃ ዝም ብሎ እየተጃጃለ ይኖር ማለት አይደለም። ክርስቲያን ሆኖ ማን ቆሸሸ ልበስ አለው? ንጹህ እንዲሆን ነው የሚጠበቀው እንጂ ከዓለም የተለየ የሚባል ነገር የለም። እንደው ይሄ ዓለም ኃላፊ ነው። ኃላፊ ከሆነ ትቶት አይሄድም። ትቶት ገዳም አይገባም። ኃላፊ ነው። አዎ ኃላፊ ነው። ያን ከተረዳ ትቶት ገዳም በረሃ እንደወደቁት የሚለብሱት አጥተው እንደነ ማርያም ግብፃዊት እንደነ ቅዱስ ዞሲማስ እንጂ እዚህ ዓለም ላይ እያውደለደለ በቃ ኃላፊ ነው ለሰው ይምሰል። እንደዛ የለም። ትሰራለህ፣ ታገኛለህ፣ የጠራ ትመገባለህ፣ ንጹህ ትመገባለህ፣ ንጹህ ትለብሳለህ። ይሄ ነው ቤተክርስቲያን አስተምሮ። ስለማታውቀው ነገር አታውራ። ይሄ ሁሉ ነው አይደለ? በቃ ሁሉም የሚያብራራ ነው። ሁሉም የሚያስረዳ ነው። ሁሉም ጥያቄ የሚመልስ ነው። ስለማታውቀው ነገር አላውቅም፣ በቃ አላውቅም። ካላወቁኝ የሚያስገድደኝ የለም። ግን እንደዚህ ነው ለመናገር እንኳን ካሰብ ይመስለኛል ሃይማኖት እስካልሆነ ድረስ ያልሆነው ይመስለኛል እንደው ካልተሳሳትኩ ብለህ ጀምረህ ተናገር እንጂ በቃ እርግጠኛ ሆነ በማታውቀው ነገር እርግጠኛ ሆነ እንዲህ ነው ይሄ ነው እያልክ ስትሟገር እንደዛ አትበል። ስለማታውቀው ነገር አታውራ አይለን። ምክር ካልተጠየቅ በስተቀር ለመምከር አትሞክር። ናልምከርህ አትበለው ነው የጠፋ ማረር እንዲህ የሚል ናልምከርህ ከተጠየቅ እንደው ምክር አካፍለኝ ሲል እንጂ ናልምከርህ አትበለው። በሰዎች ፊት ስለ ሰዎች የሰውነት ጉድለትና ሁኔታ በተመለከተ አትጠይቅ። በሰዎች ፊት ስለ ሰዎች የሰውነት ጉድለትና ሁኔታ በሰዎች ፊት ችግራቸውን፣ ጉድለታቸውን፣ ያለባቸውን ችግር ጉድለት በሰው ፊት አትጠይቅ። በየት የብቻው አድርገህ ጠይቀው። መጀመሪያ ቀርበኸው ሐሳቡን ተረድተው የብቻው አድርገህ እንጂ በሰው ፊት ምንድነው ችግርህ ብለህ አትጠይቀው ነው የሚለው። እንደዛ ይደረግ። ሁሉም በሚረዳው ቋንቋ ተናገር። በንግግር መካከል ሌላ ቋንቋ መደባለቅ ብልግና ነው ይላል። እዚህ አሁን እኔ በግዕዝ ባወራ ተሰሙኛላችሁ ወይ? አንድ ሰው እዚህ ግዕዝ የሚችል ኑሮ ለሱ በግዕዝ ባወራው ይሄ ነውር ነው። ሁሉ በሚያውቀው በሚግባባው እንጂ እንዴት በማይግባባው? ለማን እያወራው? በመካከል ላይ አብሮን የሚያወራ ሰው እያለ ሌላ ቋንቋ የምናውቀው ሆነ ያን ቋንቋ የሚያውቅ ሰው ሲመጣ ድብልቅ አናደርግም። ይሄ የሆነ ሰው ታሟሉ ዶክተሩ ሊያክመው ሄዶ በሚያክመው ሰዓት አንድ ሴት ድንገት መጣችና በሌላ ቋንቋ አወራቸዋል። ከዛ በኋላ በዚህ ዶክተር አልታከም ብዬ ወጣሁ ብሏል አንድ ሰው ያጋጠመ። ለምን ግደልልኝ ብላው ቢሆንስ? እቺ ሴት መጥታለች ግደልልኝ ብላው ቢሆንስ? ምን እንደተናገረችው ምን አውቄ በመዳን ሊገል በምን እንደሆነ ምን አውቄ አልታከም ብዬ ወጣሁ የሚል ሰው አጋጥሞናል። በሰው መካከል አብረ በምታወራ ጓደኞች በሚያውቁት ቋንቋ በሚግባቡ ቋንቋ ጽድቅም ኃጢአትም ስላልሆነ ጽድቅም አይደለም ኃጢአትም አይደለም በዛው ተናገር እንጂ ሰዎችን እርስ በርስ አታቀናና አታፎካከር። አንዱን ባንዱ ማለት ነው ግለሰቡን ከግለሰቡ ጋር እንዲቀና አታድርገው። የሚቀናበትን እንዲቀናኑ አታድርጋቸው። ምክንያቱም ቅናት ኃጢአትን ስለሚወልድ። ሰዎችን በሰዎች መካከል አታቀናና። የሚቀናኑበትን ነገር ገሌ እንዲህ ነው እያልክ እንዲቀና አታድርገው፣ እንዲፎካከሩ አታድርጋቸው ነው። ማድረግ የማትችለውን አደርጋለሁ አትበል፣ ቃልህን ጠብቅ። በዚህ በተለይ በስለት ጉዳይ ስንሳል በዛ ጊዜ በጭንቀታችን ጊዜ ወይም ደግሞ በለቱ ወይ ጠጣ አድርጎም ከሆነ የሌለ ነገር ነው የሚሳል። የሌለ ነገር የማትችለውን አታድርግ። የማትችለው አንድ ጸበል ላይ
አንድ አባት ልጁ ያው ታሞ ሞተበት፣ አዝሎ ሄደ ነው። ጻድቃኔ ነው። ይዞ ሲሄድ መንገድ ላይ ሄደ። እዛው ሲደርስ ያ ልጁ ዳነ፣ ከሞተበት ዳነ። እዛ በኋላ በየዓመቱ በጋ አመጣለሁ ብሎ ተሳለ። እዛውም ሁልጊዜም ስለሚናገሩት ነው። ከዛ በኋላ በየዓመቱ ይችላል ይሄን በየዓመቱ አመጣለሁ ብሎ ተሳለ። ያን ነገር አልችለው ብሎ እንደገና ንስሐ ገብቶበት እንጂ መውሰድ አልቻለም። እንዲህ አይነት ነገር ይታያል። ያቅምህን ስትሳል አስተውለህ ተጠንቅቀህ ተናገር። የተናገርከውን ግን አታስቀር። መጽሐፍ ቅዱስም ይላል ከአንደበትህ የወጣውን አታስቀር አድርግ ይላል። ስለዚህ ያለ አቅማችን አንስ። አንዳንድ ሰው እንደው ዳዴ እያልኩኝ ቤተ መቅደስን ግሸን ላይ ያየ ነው ያን እንትን እያለ ዳዴ እያለ ሊዞር ማለት ነው። ለምን ያቅሙን ለምን አይሳለም? ያቅሙን ለምን አያደርግም? ያቅሙን ማድረግ ያስፈልጋል እንጂ ከአቅም በላይ ይሄን አመጣለሁ ይሄን ያደርጋለሁ በጊዜው ተሳክቶ ሊሆን ይችላል። ከአንደበትህ ከወጣ አይቀርም። ተፈጸመ አልተፈጸመልንም አይቀርም። ስለዚህ ቃልህን ጠብቅ። በአቅምህ የማትችለውን አደርጋለሁ አትበል። በስዕለት ጉዳይ በተለይ በስዕለት ጉዳይ ነው የማንችለውን ነገር መሳል፣ የማንችለውን ነገር እንዲህ አደርጋለሁ ብሎ ማሰብ። ይሄን የማይገባ ሃይማኖታዊ ስርዓትም አይደለም። የምትችለውን ነው የሚደረገው። ሌሎች ሲናገሩ በተመስጦ አድምጥ። በቁም ነገር ላይ ሁል ጊዜ ኮስታራው ነው። በተመስጦ ሲናገሩ በተመስጦ እንጂ እንደው በዋዛ በፈዛዛ በመካከል ሌላ ወሬ ቀስ ብሎ ሽክ የሚል አይጠፋም አይደል? አንድ ሰው ከጓደኞቹ እያወራ ትቶት ሌላ ወሬ ይጨምራል አይደል? በተመስጦ አዳምጥ እንጂ እንዲህ አታድርግ ነው። የሌላውን ንግግር ቃል በቃል ተከታትለህ አትቃወም። ለእያንዳንዷ ቃል በቃል መልስ ለመስጠት አትሞክር ነው። ለእያንዳንዷ ቃል በቃል ተከታትለህ መልስ ለመስጠት አይደለም። የሚያስፈልግ ከሆነ በጥቅሉ የሆነ እንጂ እያንዳንዷ ነጥብ ቃል በቃል ተከታትለህ መልስ ለመስጠት አትሞክር። እንደዛ አታድርግ። ጠብም ስለሚያመጣ ክርክር ስለሚሆን ጭቅጭ ወደ ሌላ ነገር ስለሚመጣ ቃል በቃል ተከታትለህ አይደለም። እንደዛ አታድርግ ነው የሚለው። ስትናገር አሰልች አትሆን፣ ነገር አትደጋግም፣ ቧልተኛ አትሆን። ተደጋጋሚ ነገር አትደጋግም። ጓድህ በሌለበት ስለ እርሱ መጥፎ ነገር አትናገር። ፍትሃዊ አይደለም፣ ሐሜት ማለት ነው። በሌለበት እሱ እኮ እንዲህ ነው እሱ እኮ እንዲህ ነው ብለህ አትናገር። መጥፎ ነገር ስለሱ መጥፎነት አትናገር። በሌለበት ባለበት ስተቱን ንገረው፣ እንዲያስተካክል አድርገው እንጂ እሱ በሌለበት ስለዛ ነገር በምግብ ሰዓት መሳል፣ ማሳከክ፣ መናፈጥ ነውር ነው ይላል። በምግብ ጊዜ እንደው እያሳሉ አስቸጋሪ ከሆነ እንኳን መለስ ማለት ነው አይደል? ወደዛ ከዛ ደግሞ እየተመገቡ ማለት ነው። በጣም ነውር ነው። የሚያደርግ ስለማይመጣ በዚህ ስለሚበላ በዚህኛው ሊያደርገው ይችላል። ሲል ይችላል። እየተመገበ እኮ ማለት ነው። ማከክ እየተመገበ ያደርጋል አይደል? ነውር ነው። እንዲህ አይደረግም። በምግብ ጊዜ እንዲህ አታድርግ። ምግብ ሲቀርብልህ አትጓጓ፣ ቀስ ብለህ። ጠረጴዛ አትደገፍ። ስትስገበገብ በመጠኑ ብቻ ተመገብ። ምግቡ ባይጣፍጥህም አይታወቅብህ። እንደ አይጥምም ይጥማል እንዲህ ነው አትበል። አይታወቅብህ። እንግዳ ሆነህ ነው አይደል? እንግዳ ሆነህ ካልተመቸኝ እንዲህ በቃ እንዳይታወቅብህ የሚችሉትን አድርገዋል። የሚችሉትን አቅርበውልሃል። ባይኖራቸውስ ሌላ አይጣፍጥም ብንል ምንድነው የሚሰማቸው እነዛ ሰዎች? ወጥቶ ደክመው እኛን ሊያስተናግዱ ደክመው የምግብ አይጣፍጥም ቢባል ምንድነው የሚሰማቸው? እንደዛ አትበል። አትጓጓ። እንደውስ ጠረጴዛ አትደገፍ። እንዲሁ ነው መመገብ ማለት ነው። እዛው ነው በመጠኑ ብቻ ተመገብ አለ አይደለ? አጎራረስ እንጀራውን ጠቅልል ያደርግና ጣል ያደርገዋል። ከዛ በኋላ አፉ አይችለው። በመጠኑ ነውር ነው። አፍ የሚጎርሰውን የሀገራችን አባባል ምንድነው የሚለው? አፍ የሚጎርሰውን እጅ
ይመጥነዋል ይባላል አይደለም? ቀስ አድርጎ በትንሹ ስመ እግዚአብሔር ጠርተን ከዛ በኋላ ትንሽ በትንሹ ነው እንጂ ለመገምገማቱ እንደው በቃ እንደዛ መጓጓት ማለት እሱ እኮ ነው። ከዛ ስትመገብ የጉንጭህን አትሙላይ ዋድርገ በዚህ ያለመጥ እንደ ከብት ምንዣክ ከብቶች ናቸው እንደዛ የሚያመነጅኩት አይደል? እዚህ ሞልቶ በዚህ ማላመጥ እስከሚያቀተው ድረስ ይሄ ነውር ነው። እንደዛ አይደረግም። በመጠን ይሁን በመጠኗ እጅ ትለካለች። ኳፋችንና እጃችን ተለክተው ተሰርተዋል። ከዛ በላይ ዲያር ለሰው ልታጎርስ ከሆነ የተወሰነ መጠንም ስለሚሉ ከዛ በተረፈ እንደው ያን እየተቀለሉ እየተዝረከረጉ ነውር ነው። እንደሱ አይደረግም። አፍ የሚጎርሰውን እጅህ ይመጥነው። አላምጠዋል በአፍ ያለውን ሳትወድ ሌላ አትጉረስ። ያሁን የስልጣኔ ጊዜ ነው አይደል? አሁን በቃ እንደው ቀስ ስለሚመገብ ያልሰለጠነ ኋላ ቀር አይደለም የሚታሰበው ኋላ ቀር በቃ ወይም ደግሞ ያንን የማይጠቀልል ኋላ ቀር እንደዛ ይደረግ ነውር ነው። አላምጠዋት መቼ ዝም ብሎ የሚያስገባ ይጠፋል። እስከሚያንቀው ድረስ ውሃ እያለ ዋዛ እየጨመረ ያን አላምጠው መጀመሪያ አላምጠው ነውር ነው። ትንልልህ ይችላል። በማይገባው መስመር ሊሄድ ይችላል። በአፍ ያለውን ሳትወጥ ሌላ አትጉረስ። እዚህ ያለ እንግዲህ አስቡት። እዛ መጨናነቅ አየር እኮ ያስፈልጋል አይደል? አየር መዝጋት አያስፈልግም ነው ያለኩ። በጣም ነውር ባለጌ ምን ባለጌ ነው ይላሉ። እንደው ገጠሪቷ የገሌ ልጅስ ባለጌ ነው ይላሉ። እንደዛ አይደረግም፣ ነውር ነው። በመጠን ቀስ ብለህ በሰው ፊት እንኳን አልፎ አይበላም አይደል? ይበላ እንዴ ማይደላይ ደንበር አለ። የኔ ፊት እዚህች ናት። እዛ እንደው ያንኳ ካለቀ እንዴ ያን እየገፋ አዛኛው መድረስ ነው እንጂ ካልሆነ መቼስ ተሻግሮ ማዶ ላይ አይቆረስም። ተሻግሮ ማዶ ላይ ሌላ መጉረስም እንደዚሁ ማለት ነው። ያዝረከረኩ በዚህ እየተንጠበጠበ የሚጎርሱ አይደሉ? እየተንጠበጠበ በጣም የሚያጸይፍ እንደዚህ እንደው እያንጠበጠበ ቢጎርስ እኔ አልበላም። አታስዋሹ ያስመልሰኛል። እዛው አደጋ እንዲህ አይነት ነገር የለም፣ መሆን የለበትም። እየተዝረከረከ እዛው ምግብ እኮ ክቡር ነው አይደል? ክቡር ነው ምግብ ክቡር ነው። ሰውን ያህል ትልቅ ፍጥረት ሕያው አድርጎ የሚያኖር ማለት ነው። ሰው ትልቁ ፍጥረት ሰው የሚመገበው ምግብ በክብር እንጂ እንደው ዝም ብሎ አይደለም። እየተዝረከረኩ አይሆንም ማለት ነው። በአንድ እጅህ እየጎረስክ በሌላ እጅህ ምግብ አትያዝ ይላል። እዚህ ይዝና እዚህ እየቆረሰ ማይዱ አለ እኮ አይደል? ማይዱ እያለ እዚህ እጁ ይይዛል፣ ከዚህ እየቆረሰ ዘኛው ይበላል ማለት ነው። እንዲህ አታድርግ፣ ነውር ነው። ማይዱ አለ በቃ ማይዱ ስላለ እዚህኛው ምን አስያዘ ነው የሚለው። ጉርሻ በጥቂቱና በመጠን ይሁን። በአፍ በጉንጭህ ምግብ ወይም መጠጥ ይዘህ አታውራ። ምግብ ይዘህ ታወራለህ አይደለም? ይሄን ፈልጌ ነው እንዲህ አድርጌ አይደረግም። መጠጥ ይዘህም አታውራ፣ ነውር ነው ይሄ ይለናል። ትኩስ ምግብ እስኪበርድ ጠብቀህ ብላ እንጂ በአፍህ እፍታ ለማብረድ አትሞክር እያለ መብላት ማለት ነው። እንደዛ አታድርግ። ምን አስቸኮለህ? እስከሚበርድ ጠብቀው ነው። ስትመገብ አፍህን ዘግተህ አላም ድምፅ አታሰማ። አንዳንድ አይደለ ሲመገብ ይሄ አፉ የሚጮህ በዚህ የተፋታ ትዳር አለ የምናውቀው። ለምንድን ነው አሉ አልናገርም፣ እሱ ጋር አልኖርም አለች ሚስት። ለምን አልናገርም? ኋላ የብቻዋ ሲጠይቃት አለ አንድ አባት ነው የሚነግረን። የብቻዋ ሲጠይቃት ቡና እንኳን ሲጠጣ ሰው የሚስብ ይመስላል። ሰው የሚስብ እኔ እሱ ጋር አልቀመጥም። ነውር ነው ዝም ብሎ እያሉ መጠጣቱ ማለት ነው። ስትመገብ እንደዚሁ አታድርግ። እንደዚሁ አይሆንም፣ ነውር ነው። አፍን ገጥመህ አላም ስታላም
መጠን አለው አይደል? አፍ ተከፍቶ አይላመጥም ማለት ነው። አታጫዋወን እጅን ጠረጴዛ ላይ አትጥረግ። እዛው መመገቢያው ላይ እዚሁ ማለት ነው ይጠርግ። አንዳንድ ሰው ደግሞ እንጀራውን ጠቅለል አድርጎ ይጠርግበታል። ነው በጣም ነው እንጀራ የሚጠርግ ሰው አለ። በጣም የሚያጸይም እጁን በላ እዛው እንጀራውን ደረቅ እንጀራ ካለ እዛው ላይ የሚጠርግ እንዲህ አይነት ነውር አለ። ለዛ ይደረግ። እንጀራ ክቡር ነው ብያቸዋለሁ። ምግብ ክቡር ነው። እንጀራ ላይ አይጠረግም። እንጀራው ላይ አይደለም ጠረጴዛው ላይ የለበሰው ጠረጴዛው እዛው ላይ እንደዛው ማሸት መጥረግ የለም። ታጠበው እንጂ ምን ይሰራል? ለዛ ታድርግ ይለናል። ሌላ ሰው ምግቡን ከጨረሰ መመገቡን ከጨረሰ አንተ ማቁም እንዳትገመገብ። አቤት ነው። አንተም ቀጥ ነው በቃ። ያኛው ሰው ካቆመ በቃ ወይ የሆነ ነገር አይቶ ሊሆን ይችላል። ያ ሰው ምግቡ ላይ የተወበት ምክንያቱን አናውቅም። ስለዚህ አንተ እዛ ላይ እንትን እያልክ አንተ ትሳመጣለህ፣ እሱ ትቶታል አይደል? እንደዛ መሆን የለም። ካቆመ አንተ አቁም። በዚህ ደግሞ እንደዚህ በድሮ ዘመን ነው ከበርቴ ወይም እንደዚህ የባላባት የሚባሉ ሰዎች እንሄዳለን አለ ሰውየው። ስንሄድ ወደ ቤተሰብ ቤት ነው እንጨቱን ይዘን በቃ ድግስ ተደግሶ እንበላለን ብለን ተዘጋጅተን ሄድናል። ከዛ በአንድ ላይ ቀረብናል። ምግቡ ጥሩ ምግብ ነው፣ ያማረ ምግብ ነው። እኛ እየበላን እንደው ትንሽ እንደጎረስ አባታችን ቀጥ አረጋ። ከዛ ጸጥ አልን። ምን እናድርግ? እያማረን አለ። ከዛ ለምንድን ነው እንዲህ ያደረጋል? ሰው ቤት መጥተህ ትገመገማለህ? ቤት አትበላም? ምን ያጓጓል? ቤታችሁ እንደፈለጋችሁ ትበሉ የለ? ለምንድን ነው የምትገመገሙት አለ። እንደዛ አይደረግም። ሰው ቤት ስትከር ነው በመጠን አብረን ያለነው ሰው ቀጥ ካለ ጭርስ ማለት ነው። ይርብህም ወዲህ እየጮኸ ወደ ቤት። በምግብ ሰዓት አትቆጣ። የሚያስቆጣ ነገር ቢያጋጥምህም እንኳን ቻለው። ለዛኛው ሰው ስሜት ለመጠበቅ ስሜቱን ለመጠበቅ የምትቆጣ የምትበሳጭ ከሆነ እዛ ላይ ያኛውንም የምግብ ፍላጎቱን ትዘጋበታለህ። የምትቆጣ የሚያስቆጣ ነገር እንኳን ቢመጣ በምግብ ጊዜ ቻለው። በምግብ ጊዜ መቆጣት አይገባም ነው። ልጨርስ ነው። ስትዝናና በጨዋ ደንብ እንጂ በኃጢአት አይሆን። ይሄ ነው አደጋው። ደግሞ መዝናናትን ኃጢአትን መዝናናት የሚያደርጉት ነው አይደል? በከተማችን በዛው ኃጢአትን መዝናናት እንደው መዝናናት እንኳን ካስፈለገ በጨዋ ደንብ በስርዓት በህግ እንጂ ኃጢአትን መዝናኛ እንዴት ኃጢአት መዝናኛ ይሆናል? ያን ተጠንቀቀ የምናደርጋቸውን በጥንቃቄ እንድናደርጋቸው ነው። ሁሉ ጊዜም ህሊናህን አዳምጠው። ማዳመጥ ያስፈልጋል። ህሊና ዳኛ ስለሆነ የሌሎችን ግላዊ ነፃነት አክብር። ግላዊ ነፃነታቸውን አክብር። ወደ ማንም ሰው የመኝታ ክፍል በባለቤቱ ያው በአስፈላጊ ሁኔታ ወይም በልዩ መቀራረብ ካልተጋበስክ በስተቀር በራስህ አትግባ። ይህ በጣም ነውር ነው። በጣም ወደ ሌላ ሰው በተለይ ወደ ባለትዳራሞች ወደ መኝታ ክፍላቸው ሳትጋበዝ አትግባ። እንትኑ በጣም የምትቀራረብም ካልሆነ በቀር አትግባ። በጣም ነውር ነው። ወደ መኝታ ክፍል አትግባ ይላል። ወደ ማንም ሰው ቤት ወይም ክፍል በምንም ሁኔታ ቢሆን ሳታንኳኳና ሳታስፈቅድ አትግባ። ቤት ታደርጉታላችሁ እያስባለሁ። ገና አለ ዝም ብሎ በሩን በርግዶ የሚገባ አይጠፋም። ሳታንኳኳ ሊደነግጥ ይችላል። እነዛ ሰዎች ሊደነግጡ ይችላሉ። ዝም ብለህ አትግባ። ሳታስፈቅድ ግባ ሳትባል አትግባ። ግባ ሳትባል በዛ አባ አርቃዲዎስ ደዌ ያደረባቻች ሴት አባ አርቃዲዎስ ካለበት ድንገት ደርሳ ደንግጦ ነው አይደል? ደንግጦ ነው። አሁንም ማንኛውም ቤት ስትሄድ ሳታንኳኳ በር ሳትመታ ግባ ሳትባል አትግባ። በር አንኳኩተህ እንኳን ግባ ካልተባልክ አትግባ። ይሄ ነውር ነው እያለን ነው። ወደ ሰዎች ቤት ሳትደውልና ሳታሳውቅ አትሄድ። በዘመነ ሞባይል ነው ይሄ።
ልመጣ ነው ሳትል፣ ምክንያቱም የሱ ሌላ መርሃ ግብር ሊኖረው ይችላል። ዝም ብለህ ሳታስፈቅድ ልመጣ ነው ካላልከው ያዘውን መርሃ ግብር እየሳቀ እኮ ሊሸኝ ይችላል። ግን ህሊናው የቀረበት ነገር አለ። መጽሐፍ እያነበበ ሊሆን ይችላል። ብዙ ነገር እያደረገ ሊሆን ስለሚችል ልመጣ ነው ብለህ እንጂ ዝም ብለህ አትሄድ ነው። ወደ ወዳጅ ቤት ሌላ ሰው ይዘህ ስትሄድ ይሁንታቸውን ሳታገኝ አታድርግ። ዝም ብለህ ና የወዳጅ ቤት ነው ብለህ ይዘህ አትሄድ ነው አይደል? ምክንያቱም እነዛ ሰዎች ያን ሰው የሚያስተናግዱበት አቅም ላይኖር ይችላል። የተዘጋጀው ምግብ አልቆ ሊሆን ይችላል። እንደዛ አታድርግ። ይሁንታቸውን ጠይቀህ ሂድ። በእንግድነት ባረፍክበት ቤት ከ3 ቀን በላይ አትቆይ። ምን እንዳይመጣ ነው? መሰልቸት ይመጣል አይደል? በዛ ከተባለ ከ3 ቀን በላይ አትቆይ። እንደውም ቤተሰብን ጠይቀህ አቅም ካለ ሆቴል ብታድር እንጂ እዛ ብታድር አይመረጥም ይላሉ ብዙዎች ሰዎች። ከሰዎች ከግል ፍላጎት ከግል ራስ ደህንነት የሚጠበቅበት ቦታ ከሆነ ከዛ በተረፈ ከ3 ቀን በላይ አትቆይ። መሰልቸት ነው የሚመጣው ነው። በተቻለ መጠን አማራጭ ካላጣህ በስተቀር በጣም የቅርብህ ጓደኛ ወይም ቤተሰብ ካልሆነ በቀር ሆቴል ረፍ ይላል። አስተያየት ከተጠየቅ እንኳን በተቻለ መጠን አዎንታዊና አበረታች አስተያየት ስጥ። አዎንታዊ የሆነ አስተያየት እንጂ ከዛ ውጭ ሆነ አትስጥ። የግድ መናገር ያለብህ ትችት ወይም አሉታዊ ነገር ቢገጥምህ እንኳን አጠይመህና በማያስቀይም መንገድ በጥንቃቄ ለመናገር ሞክር። አጠይመህ በማያስቀይም መልኩ ተናገር እንጂ ቀጥታ ሰዎችን የሚያስቀይም አድርጋ አትናገር ነው። ከሰዎች ጋር ባለህ ግንኙነት ሁሉ ዘራፍና ደፋር አትሁን። ለሰዎች ስሜት እጅግ ተጠንቃቂ ሁን። ሰውን ስትጠራ አክብረህ ጥራው። በቅጽል ስሙ ወይም ያ ሰው ቢጠራበት ደስ በማይለው ስሙ አትጥራው። ቹቹ፣ ጁጁ ብዙ ነገር ስም አለ። በዛ ስም አትጥራ ነው። ምን የውሻ ስም ነው አዲስ አበባ ያለው አይደል? ልጆቹ ሁሉ የውሻ ስም ያለው ምንም ያለው ማለት በዛ ስም አትጥራው። መቼስ ጥሩ ስም ቤተሰብ ትርጉም የሚሰጥ ስም አውጥተውለት ትርጉም የሌለው አድርጎ መጥራት በጣም የሚያሳዝነኝ። የቅዱሳንን ስም ጠርተው አርሴማ የሚሏትን ማን ብለው ይጠሯታል? አርሱ ነው አይደል? ምን ማለት ነው? የአብስራ የተባለው ማን ይሉታል? ያው አሁን ይሄ ምን ትርጉም? የአብስራ ትልቅ ትርጉም እያለው ከዛ ቅዱሳንን ሚኩየ ምንየ በቅጽል ስም አትጥራ ነው። ቀጥታ የከበረ ስም አለው በዛ ስም ጥራው እንጂ በቅጽል ስም አትጥራ። ለራስህ ቅጥልጥል መጠሪያን አትውደድ። ቅጥልጥል ማለት አሁን የኛ በቤተ ክርስቲያን ያለነው ነው። መጋቢ አዲስ ወመጋቢ ብሉይ ወሊቀ ሊቃውንት አራት አይና ኮከብ ምንም ያህል የተገባ ሙያ ቢኖርህ እንኳን ራስህን ስታስተዋውቅ ወይም ስትጠራ አትጠቀመው። ሌላ ሰው በዚሁ እንዲጠራህ አትፈልግ። ሌላ ሰው እገሌ ብሎ አክብሮ እንዲጠራህ አትፈልግ። አንተም እንዲጠሩህ አታድርግ። በዛ አትጠቀም። በስምህ ቢጠሩህም ለምን ይሄን አለኝ አትበል። እኛ ከተማርንበት ትምህርት ቤት ከኛ ቀድሞ የወጡት መምህር ናቸውና ተምረው ወጥተው ከዛ ኮምቦልቻ ከተማ ሄዱ። በስማቸው ጠራቸው፣ ዝም። በስማቸው ደግሞ ጠራቸው፣ ዝም። ከሶስተኛ በላይ ድንጋይ ያነሱ። አንተ 5 ዓመት ተምሬ እንደዚህ መምህር ማነው መጋቢ ማነው የተባልኩበትን ስም እንዴት ትተወኛለህ? እኔ የማውቅ በስብሐት ነው። ያ ትማር አትማር አላውቅልህም ማለት። እንደዚህ አትፈልግ ነው። አክብረው እንዲጠሩህ አትፈልግ። በስምህ ቀጥታ ከጠሩህ በቂ ነው። የምታደርገውን ነገር ሁሉ ጥርት አድርገህ ስራ። ዝርክርክነት አስነዋሪ ነው። ጥርት ያለ ስራ ስራ። ትንሽም ቢሆን ጥርት ያለ እንጂ አስነዋሪ እንደው ዝርክርክ ያለ ስራ አትስራ ነው። ምን ጊዜም የትህትና መንፈስ አይለይህ። ምን ጊዜም የትህትና መንፈስ አይለይህ። ሕፃናት ከሚያዩት ነገር ሁሉ የሚማሩት ትሑታን ስለሆኑ ነው። ሕፃናት ከሁሉም ነው የሚማሩት። በተለይ እስከ 8 ዓመት እያሉ ሕፃናት ጆሮ የላቸውም ይባላሉ አይደል? አይን ብቻ ነው ያላቸው። የምታደርጉትን ነው የሚያደርጉት ያንን ነው። ጆሮ ስለሌላቸው ንጹህ ስለሆኑ ያንን ትህትናውን
ፍቅሩን የምናላብሳቸው በተግባር ነውና ሁሉን የሚይዙት ትሁታን ስለሆኑ ነው። አንተም ትሁት ሁን እያለን ከማናቸውም ሰውም ሆነ ሁኔታ ልታገኝ የምትችለውን ትምህርት በአግባቡ መቅሰም የምትችለው የምታውቃት ዕውቀት እጅግ በጣም ትንሽና እዚህ ግባ የማትባል መሆኗን ስታውቅ ብቻ ነው። እኔ ምሁር ነኝ ካልክ ምንም ዕውቀት አትገበኝም። ማውቃት ትንሽ ናት ካልክ ግን ዕውቀት ትይዛለህ። በቃ እኔማ በዚህ ሙሉ ዕውቀት አለኝ ካልክ ሳትማር ሳትይዝ ትወጣለህና ያዝካት ዕውቀት ጥቂት መሆኗን ተረዳ ነው የሚለው። ልጨርሰው ቶሎ ቶሎ። አንተ የምታውቀው ምንም ያህል ኢምንት እንደሆነ በአንጻሩ ደግሞ በዙሪያ ያለው ዓለም ግን ምን ያህል ምስጢራዊ እንደሆነ ለራስህ በቋሚነት ንገረው። እኛ የምናውቃት ትንሽ ናት አይደል? ከዚህ ዓለም ትንሿን ጨልፈን ነው። ግን በዙሪያችን ያለ ዓለም ያልታወቀ ያልተደረሰበት መሆኑን መዘንጋት የለብንም ነው። ሁሉንም ነገር በራስህ ለመማር እድሜህ እጅግ በጣም አጭር ነው። ሁሉንም ለመማር እድሜህ በጣም አጭር ነው። ሁሉን መማር አትችልም። ትንሽ ነገር ነው የምታገኝ። ከራስህ ስህተት ለመማር ብዙ ስህተቶች ሁለተኛ እድል አይሰጡህም። ብዙ ስህተቶች ከራስህ ስህተት ለመማር ብዙ ስህተቶች ሁለተኛ እድል ሊሰጡ አይችሉም። ያውቃለሁ ባይነትም ይሁን ይህን የመሰለ የትዕቢት መንፈስ በማናቸውም ሰው ላይ በጣም ያስጠላል። እንደ ትዕቢት ያለ በሰው ላይ የሚያስጠላ ነገር የለም። እንደ ትዕቢት ያለ የሚያስጠላ አንዱ በድምፁ ይታበያል፣ ይኮራበታል። አንዱ በእውቀቱ ይታበይበታል። ምንም ድምፅ ካልነ ቆርቆሮም ይጮሃል አይደል? መረዋም ይጮሃና በቃ መረዋ ምን ያስተብይ ፈለገ ድምፁን ቢያሳምረው ያው መረዋ ማለት ወይም ደግሞ ቆርቆሮ ማለት ይጮሃል። ምን ይሰራል? የሚታበይበት አይደለም። በመልኩ የሚታበያል፣ በምኑ በአካል ቁመት ምኑ ባዶ መሆኑን አትርሳ። ትዕቢት በጣም አስነዋሪው ትዕቢት ዲያብሎስን የሚመስልበት ነው። ሰው ልጅ ፍጹም ዲያብሎስን ያስመስላል። ትህትና ክርስቶስን እንደሚያስመስል ሁሉ ትዕቢት ፍጹም ዲያብሎስን ያስመስላል። እና ከዛ ለመራቅ መሞከር። ራስን ከሌላ ከማንም ሰው ጋር አታወዳድር። እኔ ከገሌ በምን አንሻት በል አንሳለሁ በል። እያንዳንዱ ሰው በየራሱ የተለየ ነውና ከሱ ጋር አታወዳድር። የተሰጠው ጸጋም እንዲሁ ልዩ ነውና ስለዚህ በሌላ ሰው ጸጋ አትቅና። በሌላ ሰው አንተም በተሰጠህ ጸጋ ሌሎች እንዲቀኑብህና የመቆጨት ስሜት እንዲሰማቸው የሚያደርግ ነገር እንዳታደርግ ተጠንቀቅ። በሆነ ነገር ላይ አንተ የተለየ ችሎታ ቢኖርህ እንኳን በሌላው ነገር ላይ ምንም የማታውቅ ደካማ መሆንህን አትርሳ። ይህ ለመልካም ጓደኝነት ጥሩ ነው። ይህ በጣም የተለየና በጣም አዋቂ መስለህ ከመታየት አደጋ ይጠብቃል። የቤተሰብን ምስጢር ለማንም አታውራ። የቤተሰብን ምስጢር እኛ ቤት እኮ እንዲሁ ነው፣ እኛ ቤት የሚበላውን ሁሉ የሚናገር አይጠፋም ማለት በጓደኛ ብሎ ዛሬ ይሄን በልተን ትናንትና እንዲህ ተደርጎ በለ እንደዛ የቤተሰብ ምስጢር የቤተሰብ በቃ ከቤተሰብ ውጭ ማንም ሊያውቀው አይችልም። የቤተሰብን ምስጢር ለሌላው አታውራ። የጓደኛ ምስጢርን በቃ ላንተ መጀመሪያ ራሳችን እንድንይዘው ነው አይደል? ከዛ በኋላ ምስጢር ብሎ ካወራት በራስ ያስጠይቃል። ይህ ግን ምስጢር ኃጢአት እንደው ለሌላው ማውራት ምስጢር ነው ብሎ የነገረንን ኃጢአት ይሆናል። ምድር እንኳን ምስጢር ጠብቃለች በነ ኤርሚያስ ጊዜ አይደል? ኃጢአት ይሆናል። ምስጢር ነው ብሎ ለሌላው ማውራት ነውር ነው፣ አይደረግም። ያንተንም የውስጥ ምስጢር ለልጅነት ጓደኞችህ አትንገር። ምስጢሬን አልደብቃትም። ለምንድን ነው የማልደብቀው? እኔ ካልያዝኩት ሊይዝልኝ አይችልም። ለልጅ እንዲህ ነው ብላ አትናገር ነው። ከሰዎች ጋር በምታደርገው ተዋስኦ የራስህን ስሜትና ፍላጎት ብቻ አትከተል። ተዋስኦ ማለት ቃለ ምልልስ ማለት ነው። የራስህን ስሜት ብቻ አትከተል፣ ይልቁንም የእነርሱን ስሜትና ፍላጎት አስቀድም። ራስ ወዳዶችን ማንም አይወዳቸውም። የአንተን ስሜትና ፍላጎት ብቻ የሚያዳምጡ ሰዎች ቢኖሩ እነዚህ አካሄዳቸው ጤነኛ ላይሆን ይችላል። በተቻለ መጠን ከማንም ቢሆን እንዲህ ያደርግልኛል ብለህ አትጠብቅ።
ራስ እንጂ ከማንም እገሌ ያደርግልኛል ብላ አትጠብቅ። እግዚአብሔርን ብቻ ጠብቅ። በተቻለ መጠን የማንም ሰው ውለታ እንዳይኖርብህ አድርግ። ውለታ እንዳይኖርብህ። ውለታ ኃጢአት ያሰራል። ይሄን አድርጌልህ ይሄን አድርጌልሽ በጣም ውለታ ኃጢአት ያሰራል። ብዙ እህቶቻችን ከክብራቸው ያነሱት ውለታን እያዩ የሆነ ነገር ያደርግላቸዋል። ለዛ ውለታ ተብሎ ራሷን አሳልፋ መስጠት ውለታ እንዳይኖር ኃጢአት ስለሚያሰራ የማንም ሰው ውለታ እንዳይኖርብህ ተጠንቀቅ። ራስህን ንጹህ ለማድረግ ሞክር ነው። አንተ የምትችለው ለሌሎች ለማድረግ ሞክር እንጂ ሌላው እንዲያደርግልህ አትመኝ። ለሌሎች አንተ ማድረግ እየቻልክ እኮ ነው። እነገሌ ቢያደርጉት አትበል። ራስህ አድርገው ነው። ሌሎች ሰዎች እንዲህ አደርግልሃለሁ የሚሉህን ነገር ያን ያህልም ከልብህ አትውሰደው። ማድረግ ያለብህን ነገር ለማድረግ በራስህ ላይ ብቻ ተመስረት። የሆነን ሰው እንዳስቀየምከው ውስጥ ከነገረ ያን ሰው ፈጥነህ ይቅርታ ለመጠየቅ አታመንታ። ውስጥ ከነገረ ህሊና ይነግረናል። ተቀይሞኝ ይሆን በቃ ህሊናችን ከነገረ ይቅርታ ጠይቅ፣ አታመንታ። ጥፋትን ማመንና ይቅርታ መጠየቅ የትልቅነት ምልክት ነው። ወስብሐት ለእግዚአብሔር። አሜን። አውሩ ያሰማን።